አሻም እንደምን ሰነበታችሁ። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን በተለያዩ የመንግስት መስሪያ ቤቶች በኃላፊነት የሰሩ ባለሙያ ናቸው። ከመምህርነት አንስተው በፓርላማ፣ በገንዘብ ሚኒስቴርና ጉምሩክ መስሪያ ቤቶች፣ በኤርትራ፣ ጎንደር፣ ጅቡቲ፣ በሲዳሞ ጠቅላይ ግዛት የበጅሮንድ ኃላፊ በመሆን አገልግለዋል። ከዚህ ውጪ በወጣትነታቸው በዮፍታሔ ንጉሴ አፋጀሽኝ እንዲሁም በአፈወርቅ አዳፍሬ ለአገር መሞት ቲያትሮች ላይ ተሳትፈዋል። ደማቅ የሆኑትን አቶ በለጠ ገብሬን ያገኘናቸው የዛሬ 9 ዓመት ግድም ነበር። ያን ጊዜ 91 ዓመታቸው ነበር። ከዚህ በኋላ አቶ በለጠ በእድሜ ጎዳና ላይ የጉዞ ትዝታ በሚል ርዕስ 2 መድብሎችን አሳትመዋል። በዚህ ወር አቶ በለጠ 99 ዓመት ጨርሰው የ100 ዓመት እድሜ ጉዟቸውን ጀምረዋል። ዛሬም ቤተሰቦቻቸው የልደት በዓላቸውን ያከብሩላቸዋል። በቅርቡም 2ኛው መድብላቸው በእድሜ ጎዳና ላይ የጉዞ ትዝታ መድብል 2 በሚል ታትሞ ተመርቋል። እሳቸው በመጽሐፋቸው ላይ እንደሚገልጹት ዛሬም ሳላውቅ መጥቼበት ሳልወድ በምተው በዚህ ወጣ ገባና ድንቅፍቅፍ ዓለም ውስጥ የህይወት ጉዞ ከጀመርኩ እንሆ 99 ዓመት የሆነ ይሉ ይመስለናል። ለማንኛውም እኛም በዚህ ዝግጅት አቶ በለጠ ገብሬን እንኳን ለዓመት በዓሉ አደረሶ ደግሞም ለ100ኛ ዓመቶ ያድርሶ እያልን ጨዋታቸውን መጥነን በ2 ሳምንት ግብዣ እናቀርብላችኋለን። የተከበራችሁ አድማጮቻችን በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። አቶ በለጠ እርጅና ምን ይዞ መጣ እርሶ ጋር? እስካሁን ያስከተለው ነገር የለም። እንግዲህ እኔ እንዳየሁት ደረጃውንም ከኔ ቀድመው ነው እርሶ የሚወጡት። መነጽር አያደርጉም? አደርጋለሁ ሲያነቡ ለማንበብ። ነገር ግን አሁን አይኔ ትንሽ ሞራለው ስለተባለ ከ1 ዓመት ወዲህ ማንበብ ትንሽ ያስቸግረኛል። ኦፔራሲዮን ለማድረግም ጊዜውን መጠበቅ አለበት ይላሉ እና ለማናቸውም እንደ ልቤ ሄዳለሁ፣ እንደ ልቤ ወጣለሁ፣ ወርዳለሁ። ከማንበብ በቀር ሌላ የሚያስቸግረኝ ነገር የለም። በእግሮ ረጅም መንገድ ይጓዛሉ? አዎ፣ ተቀማጥዬ አላደኩም። በህዝባዊ ህይወት ነው የኖርኩት። ስራዬም ብዙ አገር፣ በረሃ፣ ቆላ፣ ደጋ አገር ስለነበረ አልተቀማጠልኩምና በዚህ ምክንያት የማጣት አይደለም እኮ አቶ በለጠ፣ እርሶ በእግሮ መሄድ ስለሚወዱ ይሆናል። በእግሬ የምሄደው ኤክሰርሲስ ነው፣ ለጤንነት ነው። አመጋገቤም የቅምጥል አመጋገብ አይደለም። ቅቤ አሁን በአሁኑ ጊዜ እንደ 20 ዓመት ይሆነኛል የበሬ ስጋ አልበላም። ቅቤ ደግሞ ከተውኩ 15 ዓመት ይሆናል። አሜሪካን ሀገር በነበርኩበት ጊዜ ሁሉ ራሴ ሰርቼ ነው መገበው እና ስለዚህ በልጅነቱ ሲጋራ አላጨሱም? አይ በልጅነቴ ያላደረኩት ነገር የለም። ሲጋራውን መሸታውንም ሁሉንም አልፌበታለሁ። ነገር ግን ለተወሰነ ጊዜ ለዛው ነው እንጂ ደግሞ ሁሉ ቀን አይደለም። መጠጥ ቤትም መዝናኛ ቤትም የሚሄደው በሳምንት 1 ቀን ቅዳሜ ከሰዓት በኋላ ስራ በሌለበት ጊዜ ነው እንጂ በስራ ቀን መዝናኛ ቤት ገብቼ አላቅም። መላለሰውን በእግሬ ነበር። ስለዚህ ጤናዬ የተጠበቀው በስርዓት ራሴም ስመራ በመኖሬ ነው ብዬ አምናለሁ። ደግሞ በእግዚአብሔር ቸርነት። ድግስ ይደገሳል አቶ በለጠ? አላቅም። ሁሉ ጊዜም የሚያከብሩልኝ ልጆቼ ናቸው እንጂ እኔ የልደት በዓሌ ነው ብዬ አስቦታል የምዘጋጅበት ጊዜና ሁኔታ የለም። ግን ያው ይከበራል፣ ያከብሩታል። አዎ ባለቤቱም እኔም እግዚአብሔርን አመሰግንበታለሁ። ትክክል ነው። በልደት በዓሌ ቀን ጠዋት መድኃኔዓለም ሄጄ እዚህ ቀጨኔ መድኃኔዓለም ፈጣሪዬን አመስግኜ እመለሳለሁ። ሁሉ ጊዜ ይሄ የሁሉ ጊዜ ልማዴ ነው ማለት ነው። የመጡበት ሬዲዮ ጣቢያ ስሙ ሸገር 102.1 መሆኑን ያውቃሉ? ከዚህ በፊትም እንደዚሁ አንስቼቦት ምን መሆኑን ታውቂያለሽ ብለውኝ ከአዲስ አበባ የቀድሞ ስሞች አንዱ ነው ብየውት
እርስዎ አንድ ነገር አጫውተውኝ ነበር። ጨዋታችንን በሱን ጀምር፣ በሸገርን ጀምር እንችላለን። ሸገር ምንድን ነው? ሸገር እንደየሰፈሩ ነው እንግዲህ 4 ስም አለው። አዲስ አበባ የፍልውሃው ክፍል ፍንፊኔ ይባላል። የዚህ የጉለሌው ክፍል ሸገር ይባላል። ወደ ፉሪ ሆነው ሲመለከቱት ባሻጋሪ የሚታይ እንጦጦ ጥግ ያለ ተራራ እንደዚህ ነው ሲሉ ሰምቻለሁ። ማዶ እንደማለት ነው። ማዶ መሆኑ ነው። እዚያ ማዶ ያለ ሰፈር እንደማለት ነው። ሸገር ማለት አሁን በትክክለኛ ቦታው ይሄ ሰርግ የሚደገስበት ቦታ የሸገር መናፈሻ የሚባለው እሱን ማለታቸው ይመስለኛል። ያን ጊዜ ፉሪ ሆነው ሲመለከቱ ሸገር ያሉት። ደግሞ ሌላው ወደ ሆለታ በኩል መሄጃ መንገድ ላይ ያለ ቡራዩ እሱ ሁሉ ሸገር ነው። ያን ጊዜ አዲስ አበባ ነው ማለት ነው። በኋላ አዲስ አበባ ስም የሚል ስም ያወጡለት እቴጌ ጣይቱ መሆናቸው ይነገራል። ይህንን ነው የሰማሁት። ትክክለኛው ቦታ ላይ ትክክለኛውን ስም ይዞ የተገኘ ሬዲዮ ጣቢያ ነው ማለት ነው። እናንተ ልክ እናስባችሁ ያደረጋችሁት ይመስላል። ይገርማል። እኛ ግን ያው ከአዲስ አበባ አንዱ የቀድሞ ስም ነው ብለን ነበረ። ለማንኛውም ነገሩ ትክክል መጥቷል። የአዲስ አበባ ነዋሪዎች መዝገብ ኖሮ ረጅም ዓመት አዲስ አበባ ከተማ ውስጥ የኖሩ ሰዎችን ብናውቅ ጥሩ ነበረ። እርስዎ በአዲስ አበባ ከተማ ውስጥ ረጅም ዘመን ከቆዩ ከጥቂቶች መካከል ይመስሉኛል። አዲስ አበባ ሲመጡ 6 ዓመት ሆኖ ነበር። ዘመኑን ያስታውሱታል? 1907 ዓመት ነው። 1918 ዓመተ ምህረት ነው የመጣው እዚህ የመጡት። ያን ጊዜውን አዲስ አበባ በልጅነት አይኖም ቢሆን ያስታውሱታል? የመጣሁት በእንጦጦ በኩል ስለሆነ ከጅሩ ነው የመጣሁት። ከጅሩ ወበሪ፣ ጊዳ፣ ጎርፎ እና በውልቆ ተክለ ሃይማኖት በኩል አድርጌ እንጦጦ ማርያም መላከ ፀሐይ ዘለቀ ይባላሉ። እሳቸው ቤት ነበር ያረፍነው። እንጦጦ ሆኖ አዲስ አበባ ቁልቁል ሲታይ 1 ከ10 የማይበልጡ የቆርቆሮ ቤቶች በሩቁ ሲያብለጨልጩ ይታያሉ። እኔ ባላገር በነበርኩበት ጊዜ የማውቀው ይሄ እጅ ማስታጠቢያ ሳህን ወይም ማቡኪያ የምትሉት የኩባያ ሳህን ነው። እነኛ ቤቶች ኩባያ ተከድነዋል፣ የኩባያ ክዳን አላቸው እስከ ማለት ደርሼ ነበረ። እንደሱ መስሎኝ ነበር። በኋላ እዚህ አዲስ አበባ ከተማ ውስጥ ስገባ ቆርቆሮ ክዳን ኖሯል። የገባሁትም እዚሁ አሁን ከሸገር በታች ሰሜን ማዘጋጃ ትንሽ ዝቅ ብሎ ያለው የሊቄ ገብረ ክርስቶስ ቦታ ነበር። የቢትወደድ ኃይለ ጊዮርጊስ ቤትም አሁንም አለ። ያን ጊዜ የእሳቸውም ቆርቆሮ ነው። ግራዝማች ተድላ የሚባል ልጃቸው ነበር የነበረበት። እሳቸው እኔ በመጣሁበት ዓመት በ1918 ዓመተ ምህረት አረፉ እና አዲስ አበባ በዚህ አይነት ሁኔታ ነበር ያለው። ይሄ ፒያሳ የሚባለው ሰፈር አራዳ፣ ጊዮርጊስ እነዚህ ሁሉ እንግዲህ አሉ። ያኔ አራዳ ነው ራሱ ፒያሳ የሚባለው ያኔ አራዳ ነው። አራዳ አሁን ይሄ አላሙዲ ያጠረው አጥር ገበያው በሙሉ እሱ ነበረ። ሁሉ ጨርቃ ጨርቁ፣ ሱቁ፣ ምኑ እንደው ሸቀጣሸቀጥ ሁሉ የሚገኝበት ገበያ እሱ ነበር። ያንን ገበያነት አስቀርቶ ወደ ሜርካቶ ያዞረው ሜርካቶ ኢንዲጄ ነው ማለት የአገር ተወላጅ ገበያ ማለት ነው። ጣሊያን ነው። ጣሊያን እንደመጣ በሁለተኛ ዓመቱ ከከተማው መካከል ሰው ሁሉ ሙልጭ አድርጎ አስወጥቶ የነጭ ከተማ ለማድረግ ወደዛ አዛወረና እኛም ሁሉ ተዛውረን ነበር። ወደዚያ እንድንሄድ ተደርጎ ነበረ። ነገር ግን ጊዜው ደረሰና በ33 ዓመተ ምህረት ሲወጣ ቀረን እዚሁ። እርስዎ አዲስ አበባ አልቆዩም? አዲስ አበባ መጀመሪያ እዚህ እንደመጣሁ 2 ወር ነው የቆየሁት። ወደ ሐረርጌ ሄድኩኝ። ሐረርጌ አደሬ ጥቆ ስላሴ ነበረ ያጎቴ ያመጡኝ። ደግሞ ያደራ እናቴ እሳቸው ባለቤት ወይዘሮ ይብዳር ይባላሉ። ይብዳር ማናለብሽ ይብዳር ዘለቀም ይባላሉ በአባታቸው እና እሳቸው ወደ ሐረርጌ ወሰዱኝ። ሐረርጌ ሲሄዱ አደሬ ጥቆ ስላሴ በባቡር ነው ሄድነው። ባቡሩ እንግዲህ ምን አይነት ባቡር ነበር የነበረው? ባቡር የድሮ ባቡር ነው። ሎኮሞቲቭ በከሰል ጭሱ እየወጣ በሳት የሚነድ ነበር። በዛ ነው የሄድነው። 2 ቀን ነው ሐረርጌ የሚገባው። መጀመሪያ አዋሽ ይታደራል። ከአዋሽ ደግሞ ጠዋት ተነስቶ ድሬዳዋ ይገባል። ድሬዳዋ ጎቴ ነበር። እዛ እነሱ ቤት አረፍን። ከዛ ወደ ሐረር ሄደን አደሬ ጥቆ ስላሴ
አጎቴ ቤት ገባሁ። እዚያ እንግዲህ 1918 የሄድኩት እስከ 1920 ዓመተ ምህረት ድረስ ቆየ። አንድ ነገር ቆይ ላቋርጦትና አቶ በለጠ በልጅነት አእምሮ ትዝታውን ከጻፉበት ያገኘሁት ነው ይሄ። ወደ ሐረርጌ ሲወርዱ ያላዩትን ነገር አየሁ ብሎ የጻፉበትን ማስታወሻ አይቻለሁ። የቧንቧ ውሃ ሳይሆን ባቡሩ በውሃ ነው የሚሄደው፣ በእንፋሎት በባቡሩ ላይ ወደ እንፋሎቱ ማግቢያ ወደ ሎኮሞቲቭ የሚሞላበት ትልቅ ጋን ይሰቀላል በየጣቢያው። እዚያ ላይ ውሃ ይሞላል እና ከዚያ ነው እንግዲህ ባቡሩ ውሃውን በቧንቧ ገብቶ እዚያ ላይ ይሞላና ትልቅ ጋን ነው። ምናልባት 3-4 ሺህ ሊትር የሚይዝ ይመስለኛል። እና ከዚያ ውሃ እየተሞላ በየጣቢያ ውሃ እየተሞላ ነው። ውሃ የማይሞላበት ደግሞ የሚቆምበት ጣቢያ አለ። ያ ደረቅ ጣቢያ ይባላል። አሁን ከደረቅ ጣቢያዎች አንዱ ቢሾፍቱ ወይም ደብረ ዘይት ልትደርሺ 1 ኪሎ ሜትር 2 ኪሎ ሜትር ሲቀረው አንዲት ጣቢያ አለች። አሁን ለምለም ጣቢያ ይሏታል። ያኔ ደረቅ ጣቢያ ነበረች እሷ። እና ቢሾፍቱ ውሃ ይሞላል። አቃቂ በሰቃ መጀመሪያ ውሃ ይሞላል። ከአዲስ አበባ ተነስቶ አቃቂ በሰቃ፣ ከአቃቂ በሰቃ ድኮምን አልፎ ቢሾፍቱ ውሃ ይሞላል። ግን ጣቢያዎቹ ደረቅ ጣቢያውም ላይ አሁን ለምለም ጣቢያ የምትባለው ላይም ይቆማል ባቡሩ ሰው ለማሳፈር። ስለዚህ ደረቅ ጣቢያና ለምለም ጣቢያ የሚባሉት ውሃ ያለበት ቦታ ውሃ የሚሞላበት፣ የቀረው ደረቅ ጣቢያ የሚባል ነው። በዚህ አይነት ነው ይሄ። እኔ ደረቅ ጣቢያ የሚባለው የሚመስለኝ የነበረው ሲባል ሰምቻለሁ። በኋላ ላይ ደረቅ ጣቢያ ነው ይሄ ይባላል ሲባል ከውሃው ጋር አላያያዝኩትም። እኔ አገሩ ደረቅ ስለሆነ ይሆናል ብዬ ነበረ። አልዛማ ሌላው ሁሉ ለምለም ሆኖ ያቺ ጣቢያ ብቻ ደረቅ እንዴት ልትሆን ትችላለች ሲባል፣ ስለዚህ ደረቅ ጣቢያ የሚባለው ውሃ የሌለው ባቡሩ ውሃ የማይቀዳበት ዝም ብሎ የሚያልፍበት ሰውን አሳፍሮ ወይም አራግፎ የሚያልፍበት ቦታ ማለት ነው። የሻዩ ነገርሳ? የቱ ሻይ የሚያዞሩት የሚሸጡት ልጆች ሻይ ጉሩ የላ ጋር ምሳ ያለው ይጠጣል የሌለው ያፈጣል። ምንም ብታጣ ሱሪ ሸጠህ አንጣ ይላል። በትልቅ ማንቆርቆሪያ ሻይ ይዝና ይዞራል። ኩባያ ሁሉ ደርድሮ በእጁ እና ከዚያ ቤሳ ነው የሚባለው። 1 ብር 32 ቤሳ ይመነዘራል። በአንድ ቤሳ 1 ኩባያ ሻይ ይጠጣል። ያጩ ክፍል ያን አስታውሳለሁ። በየጣቢያው ግን እንጀራም ዳቦም ቂጣም እንደዚህ ይሸጣል። ደግሞ እሸት የደረሰበት ቦታ እሸትም ይሸጣል። ይሄንን እንግዲህ ያዩ ወደ ድሬዳዋ ተገቡ። እርሶ? አዋሽ ገባን፣ አዋሽ አደርን። አዋሽ ደግሞ ጭል የሚሉ ትንሽ እዚያ እንዳጋ አንድ መብራት እዚህ ጋር አንድ መብራት የሚባሉ ትንሽ መንደሮች ነበሩ እና እንጂ ምንም የለባትም ነበረ። እዚያ አድረን ጠዋት ሌሊት ተነሳን እና ከዚያ ስንገሰግስ ውለን ድሬዳዋ ገባን። ድሬዳዋ ከገቡ በኋላ ነው የወባ መድኃኒት የተሰጠዎት? የለም፣ ከአዲስ አበባ ተነስተን እዛ ድሬዳዋ እስክንደርስ ድረስ ኪኒን ይባላል፣ የወባ ኪኒን ያወጡናል። ምክንያቱ አገሩ ሁሉ በረሃ ስለሆነ ወባ በጣም ብዛት አለበት ይባላል። ከዛ በፊት እርሶ ስለ ወባና ስለ ፈንጣጣ ደግሞ ምንም አላውቅም። የሴት ዛሮች ናቸው የሚል ነገር? አይ እንደው ወባ ሳይሆን ፈንጣጣ የሴት ዛር ይባላል። ሸለመሽ አውጪው እንደዚህ ተብሎ ይዘፈንለትም ነበር። እርሶ ኪኒኑን ሲሰጡት ማዋጣ የሴት ዛር መድኃኒት ተገኛሉ? አይ የወባ የፈንጣጣና የኩፍኝ ሳይሆን ይሄ የወባ ስለሆነ ወባም ስለማላቅኔ ገና መጀመሪያ ጊዜ መስማቴ ስለሆነ የዛር መድኃኒት አድርጌ አልቆጠርኩትም። ሐረርጌ ትምህርት ቤት ገቡ? ሐረርጌ ፊደል ቆጠርኩ። ከዛ በኋላ ብዙ ልጆች አሉ፣ 8 ነን፣ 4 ሴቶች 4 ወንዶች። እነሱ ሁሉም እኔን ይበልጡኛል። እኔ ሁሉም ታናሽ ነኝ። ሊቄ ገብረ ክርስቶስ የሐረር ከአዋሽ በታች የቤተ ክህነት የበላይ ባለስልጣን ጠቅላይ ባለስልጣን ነበሩ። ከሳቸው በፊት የነበሩት አለቃ ገብረ መድህን ይባላሉ። አለቃ ገብረ መድህን ከራስ መኮንን ጋራ ሄደው የኢትዮጵያን የክርስትና ሃይማኖት ያቋቋሙና ይመሩ የነበሩ ናቸው። እሳቸው በእድሜ ገፋ እንግዲህ በቃኝ ባሉ ጊዜ ያን ጊዜ ደጃች ተፈሪ ራስ ተፈሪ ተብሎ የሐረርጌ ገዢ
አገሩ በእንደራሴ በራስ በደጃች ምሩ ነው የሚመራው የነበርና እንደራሴው ግን ገዢው ጃንሆይ ናቸው። ያኔ ራስ ተፈሪ ይባሉ ነበር። እዚህ አልጋ ወራሽ ሆነው አዲስ አበባ ከንጉሥ ዘውዲቱ ጋር የኢትዮጵያን ስልጣን የሚመሩ ነበሩ። በዛ ጊዜ አለቃ ገብረ መድኅን እኔ አሁን አልችልም እድሜ የገፋ ብለው ሲጠይቁ ታዲያ ማንን በእርሶ ቦታ ማንን ማድረግ ይችላለሁ ብለው ችግራቸውን ስለነገሯቸው እኔን ምረጥ ካልከኝ ገብረ ክርስቶስ የሚባል እንጦጦ ራጉኤል ያለ አዋቂ ካህን አለና እሱን ነው መርጥልህ አሏቸው። በ1910 ዓመተ ምህረት ከአዋሽ በታች የቤተ ክህነት የበላይ አስተዳዳሪና መሪ አድርገው ሾመው ሰደዋቸው። እዛው የኖሩ ሰው ናቸው ሊቀ ገብረ ክርስቶስ። የተማሩት ጎንደር፣ ጎጃም ነው። ሁሉም ሊቃውንቱ ሁሉ ተምረዋል። በኋላም ደግሞ ስላሴ እዚህ አዲስ አበባ ስላሴ ከመላከ ብርሃን ወልደ ዮሐንስ የሚባሉት የሐዲስና የፍትሐ ነገሥት ሊቅ እሳቸውም አስተምረዋቸዋል። እርስዎ የሀገራችንን የቤተ ክህነት ትምህርት እዛ የጀመሩት? ፊደል ቆጥሬ ዳዊት መድገም የጀመርኩት እዛ ነው። ከዛ በኋላ በ1920 ዓመተ ምህረት ወደ አዲስ አበባ ጠቅለው የእንጦጦ ራጉኤል አለቃ ሆነው ስለተሾሙ እሳቸው ወደዚህ ተጠቅለን መጣን ሁላችንም። ሊቄ ማለት ሹመት ነው? አዎ። እንግዲህ ሊቄ የተባሉት በፊት አለቃ ገብረ ክርስቶስ ነበር የሚባሉት። ሊቄ ማለት ፍትሐ ነገሥትና ሌሎችን ሊቃዊ መጽሐፍት ሁሉ ሊቅ የሆነ ሰው የቤተ ክህነት ጠቅላይ የአንድ ሀገር ጠቅላይ የቤተ ክህነት አለቃ ያኔ በጎንደር ዘመን ሊቄ ይባላል የሚል ማዕረግ ነው የነበረው ስለሚል በ1923 ዓመተ ምህረት መላከ ገነት ወልደ ሐና የሚባሉት የቤተ ክህነት ጠቅላይ ኃላፊ እሳቸው ወደ ትምህርት ሚኒስቴር ሲዛወሩ አለቃ ገብረ ክርስቶስን ከእንጦጦ ራጉኤል እልቅናቸው የኢትዮጵያ የመላው ኢትዮጵያ የቤተ ክህነት የበላይ ባለስልጣን ሲያደርጓቸው የድሮ የጎንደር ሊቃውንት ለጠቅላይ የቤተ ክህነት አለቃ የሚሰጡት ስም ምንድን ነው ተብሎ ሊቄ የሚባለው ስም ለሳቸው ተሰጣቸው። ሌሎችም አሉ እንደዚህ ሊቄ የሚባሉ? ከዛ በፊት በሸዋ የለም። በጎንደር ግን ድሮ ነበረ ይባላል። በጎንደር ነገስታት በ44ቱ ነገስታት ጊዜ እና ለ44ቱ ታቦታት የበላይ ባለስልጣን የነበረ ሰው ሊቄ ይባላል ተብሎ አሁን እንግዲህ በሸዋ መጀመሪያ ጊዜ ሊቄ ገብረ ክርስቶስ ሊቄ ተባሉ። ሊቄ ማለት ብለው ነበረ። ሊቄ ማለት ታላቅ ሊቅ ማለት ነው። ሊቅ ይባላል በግዕዝ። አለቃዬ፣ ባለስልጣኔ፣ የበላዬ፣ መምህሬ ማለት ነው። እንኳንስ ወጋሽው እስኪ ሰበቱ እንኳንስ ገደልሽው እስኪ አልቆጥይት ገደልሽው እስኪ አልቀው ዝናር ወዳጅ እንጂ ጠላት የማገርሽ ወዳጅ እንጂ ጠላት የማገርሽ እንዲያው ዘራፊ እንዲያው ዘራፊን ዘራፊ እንዲያው ዘራፊን ዘራፊ እንዲያው ዘራፊን ዘራፊ እንዲያው ዘራፊዋ አይን እንዲያው ዘራፊዋ
አየን እንደው ዘራፊዋ አየን እንደው ዘራፊዋ አየሁት የሰሜኑን ታጋይ አየሁት የደቡቡን ታጋይ አየሁት የምስራቅ የምዕራቡን እየታገሉ ሲትተራጅ አየሁት የምስራቅ አየ ደግሞ ምዕራቡን አየን የታገል ሲት አየንን ጥናቱን እንደው ዘራፌ ዘራፌ እንደው ዘራፌና ዘራፌ እንደው ዘራፌ ዘራፌ እንደው ዘራፌና ዘራፌ እንደው ዘራፌዋ አየን እንደው ዘራፌዋ አየን እንደው ዘራፌዋ አየን እንደው ዘራፌዋ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን በዛሬው ዕለት የልደት በዓላቸውን የሚያከብሩት የአቶ በለጠ ገብሬ ጨዋታ ነው። ሸገር 102.1 የእናንተ ሬዲዮ። እንደገረመኝ አጋጣሚ ነበር ቅድም ሳናነሳው ዘነጋ ነው ስለ ወይዘሮ ማናለብሽ በእጄ ያጎቶ ባለቤት ይወብዳር ማናለብሽ በሴት ስም ይጠራ ነበር ማለት ነው እንደ አባት ስም ሆኖ እንግዲህ ወይዘሮ ማናለብሽ ያው የወሎ ጠቅላይ ገዢ ስለነበሩ የንጉስ ሚካኤል ሚስት ስለሆኑ የንጉስ ሚካኤል የእንጀራ ልጅ ናቸው ዘለቀ የውብዳር አባት እና የውብዳር ዘለቀ ከመባል ትንሽ ክብሩ የሚሄደው ሴትዮዋም እኮ ወይዘሮ ማናለብሽ ባፈና ይባላሉ በአባታቸውን ትተው ትንሽ የአጤ ምኒልክ ባለቤት ስለሆኑ እና እነኛ ትንሽ ክብር ስላላቸው ወደ ከበረው ቦታ ለመስማትን ራሳቸውን ለማቅረብ እንደዛ ተብለው ይጠሩ ነበር። የማናለብሽ ልጆች አባቶቻቸው እያሉ ወይም አያቶቻቸው እያሉ ማናለብሽ በሚል ይጠሩ ነበር። ጽጌ ማናለብሽ ማለት ይባሉ ነበር። አንድ ግጥም እንደዚሁ መቼም የዛን ጊዜ ሳንሱር የለም ብለውኛል። እናትሽ ባፈና አባትሽ ምኒልክ ባልሽ መሐመድ አሊ አንቺ ማናለብሽ የሚለውን ግጥም ይዘን አንድ ታሪክ አለው። ይሄ ሊነግሩኝ ፈቃደኛ ነው? እሱ እንግዲህ ወይዘሮ ማናለብሽ ሲወልዱ ምጥ ይበዛባቸዋል ይባላል። ወሬ ነው፣ ታሪክ እኔ ያልደረስኩበትም ሲነገር ነው የሰማሁት። ምጥ ይበዛባቸዋል፣ ምጥ ብቻ ሳይሆን እስከ ሕይወት ህልፈትም ድረስ የሚመጣ የሚያደርስ ነገር ነው እየተባለ ይፈራ ነበርና ከዛ ለመዳን ሕፃን ልጅ ያሳርዱ ነበረ እሳቸው ምጥ ሲመጣ ሲይዛቸው ይባላል። አሁን በመጨረሻው ጊዜ የወለዱትን ሕፃን ማንኛው እንደሆነ አላቅም ምጥ ይዟቸው ሲቸገሩ ጆሮውን ያልተበሳ ሕፃን ልጅ ወንድ ልጅ ፈልጉና መስዋዕት አድርጉ፣ ይህን ካላደረገውላት በደህና አትገላገልም የሚል የወሎ አስማተኞች ሟርተኞች ወይም ወልዮች እንደሆኑ ተነገረ። እንዲህ ይባልና በሉ ፈልጉ ይባላል አሉ። በኋላ ፈለጉና አንድ ጆሮውን የተበሳ ሕፃን ልጅ ተገኘና ይዘው ሲመጡ ሴትዮዋ እናቲቱ በምስጢር ሰማችና ወደ ግቢ ይዘው ሲገቡ ዙሪያውን በቤቱ ግቢ ዙሪያ እየዞረች አባትሽ ምኒልክ እናትሽ ባፈና ባልሽ መሐመድ አሊ አንቺ ማናለብሽ በየትኛው ዳኛ አቤት ልበልብሽ እምቧ ልጄን ልትሰዊው ነው ወይ እምቧ እያለች ግቢውን በጩኸት ዞረች። ስትዞር ሰሙ እሳቸው ወይዘሮ ማናለብሽ እኔ እንዲህ ያለ ልቅሶና እንባ እየሰማሁ እኔ የኔን ሕይወት አሰርፋለሁ ይሄን ልጅ አልሰዋም ወዲያ ልቀቁ ስጧት ብለው ሰጡ። እሳቸውም ደህና ተገላገሉ ተብሎ ሲወራ ሲወርድ ሲዋረድ ሰምቻለሁ። ወዲያውም አካባቢ ያሳደጉኝ እናቴ የእሳቸው የልጅ ልጅ በመሆናቸውና በዚያው አካባቢ ስላደግኩኝ ይህን ሰምቻለሁ ነው የምልሽ።
ያገዛት የሲራክ እመቤት የሰለሞት መስኮብ ያስቆርባል ባንቺስ ታቦት እጥር ምጥን ያላት የልጅ እመቤት ምንጣፏ ስጋጃ ራሷ ዳዊት ታስከፋክፋለች ታሰራለች ቤት የጎንደር ባላባት ፍቼ ባለቤት 9 መጋረጃ እዛውስጥ ናት ታንጸባርቃለች እንደ መስተዋት ትመስላለች ኮከብ ንጋት ያገዛት ናናነሽ ትመስላለች ኮከብ ንጋት ያገዛት እሷን ያሳየኝ እድሜን ሰንበት እንዴት ያለ ራት እሷን አየኋት እባክህ አምላኬ ሆዷን አራራት እሺ በይ እባክሽ ተጨንቄያለሁት እባክህ አምላኬ ሆዷን አራራት ናናነሽ እሺ በይ እባክሽ እሺ በይ እባክሽ ተጨንቄያለሁት ናናነሽ ወደ ላዛሪስት ሚስዮን እንመለስ። በ1926 አካባቢ ነው ላዛሪስት ሚስዮን የገቡት? አዎ 26 ገባው። ፈረንሳይኛ ሊማሩ ነው ወደዛ የገቡት። እንግዲህ እስከ ቅኔ ደርሰዋል። ቅኔ እኮ ነው የተማርኩት፣ ግዕዝ ነው የተማርኩት። ግዕዝ ነው፣ ቅኔ አልተማርኩም። ይሄ ቤተ ክህነት ቅኔ ዝማሬውን የምኑን አልተማርኩትም። ግዕዝ መማር የጀመርኩት ቅዱስ ጊዮርጊስ ትምህርት ቤት በንግሥተ ነገሥታት ዘውዲቱ ባሰሩት ቅዱስ ጊዮርጊስ ትምህርት ቤት ነው። ቅዱስ ጊዮርጊስ ትምህርት ቤት የነበረው ትምህርት ግዕዝ፣ አማርኛ፣ ዜማ፣ ፈረንሳዊኛ አራቱ ናቸው። አራቱንም ወንዶችና ሴቶች ልጆች እኩል ነው የምንማረው። እነሱም ብቻ በክፍል አንድ ክፍል ውስጥ አይደለም የምንማረው። የነሱ ሴቶች ለብቻ ወንዶች ለብቻ ነው እንዴ? ወንዶች ለብቻ ሴቶች ለብቻ፣ ግን እዛው ግቢ ውስጥ በአጥር በእንጨት አጥር ተከልሎ እዛው እንትላል። ለቲያትር ስራ ግን አብረን እንቀላቀላለን። ስንወጣም አብረን እንሄዳለን፣ እየቤታችን ስንመለስም አብረን እንመለሳለን። ግን በትምህርት በየክፍላችን ነው ማለት። ለማንኛውም የእርሶ ቤተሰቦች ቲያትር በዛ ጨዋታ በዛ ብለው እና የዚህ ጊዜ ማታ እኔ ስመለስ ትምህርት ሲጠይቁኝ ስለ ትምህርት ሲጠይቁኝ ይህን ስለምል እኛ ዘፈን እንድትማር መቼ የሆነ ይህንማ የቤተ ክህነቱን ዜማ እዚያው በዛ ተሰለጥን ኖሯል ብለው ከዛው ላዛሪስት አስገቡኝ። ላዛሪስት ሲሄድ ካቶሊኮች ናቸው። እንግዲህ ካቶሊክ ትምህርት ቤት ካቶሊክ እንዳንሆን ነው የሚሰጉት። ቢሆንም እዛ እየተማረ እኛ ሃይማኖቱን ኦርቶዶክስነቱን ብንጠብቅ ይሻላል ተባልና እዛ ገባው። ብዙም ኦርቶዶክስ ልጆች አሉ እና ስገባ እንደገና የለም አንደኛ ክፍል ነው የምናስጀምርህ፣ ወደ ሁለተኛ ክፍል ማለፍ አትችልም፣ እዛ ወደ ሌላ ጋር ብትማር አሉና አስገቡኝ። 1 ወር 2 ወር እንደተማርኩኝ በጣም ላጥ አደረግኩት ፈረንሳዊኛው። አይ የለም እዚህ በጣም ወደ ኋላ ያስቀርሃልና ብለው ቶሎ ወደ ሁለተኛ ክፍል አስገቡኝ። እንግዲህ እዛ የምንማረው ፈረንሳዊኛ፣ ግዕዝ፣ አማርኛ
ደግሞ ቅስና ቢማሩት ወደ ከ3ኛ ክፍል በኋላ የሆነው ላቲንም ትንሽ እንደዚህ ይሰጡ ነበረ እና ግን እኔ 3ቱን አብሬ ተማርኩ፣ ግዕዝ፣ አማርኛ፣ ፈረንሳዊኛ እና 2ኛ ክፍል ገባን። መጀመሪያ ክፍል አስተማሪው እስጢፋኖስ የምሩ ይባላል። ኢትዮጵያዊ ነው፣ የአንኮበር ሰው ነው። ወንድሙ ታላቅ ወንድሙ አባ አስራተ ማርያም የምሩ ይባላሉ። በኋላ የመጀመሪያው በኢትዮጵያ የመጀመሪያው የካቶሊክ ካርዲናል ሆነው እዚህ ካቴድራል የተሾሙ ሰውዬ ናቸው በሊቀ ጳጳስነት። በኢትዮጵያ ታሪክ የመጀመሪያው የካቶሊክ ካርዲናል ሊቀ ጳጳስ ሆነው የተሾሙ ናቸው። እሳቸው የአማርኛ አስተማሪያችን ናቸው። ወንድማቸው መጀመሪያ ክፍል እስጢፋኖስ የምሩ ይባላል። በኋላ ምድር ባቡር የቢሾፍቱ ጣቢያ ኃላፊ ባቡር ጣቢያ ኃላፊ ሆኖ ሄዶ ነበር። እሱ ነው አስተማሪያችን። ከእስጢፋኖስ የምሩ ወደ አባ አስራተ ማርያምና ቦንሴ ብላንሻር የሚባሉ ፈረንሳዊኛ አስተማሪ ክፍል ገባሁ። እዚያም በጥሩ ሁኔታ ጨረስኩ እና በመጨረሻው 3 ክፍል ብቻ ነው ያለው የፈረንሳይ መማሪያ። ፈረንሳይም አማርኛ ምኑም የምንማርበት 3 ክፍል ነው እና 3ኛ ክፍል ገባሁ። 3ኛ ክፍል ደግሞ ሙሴ ግራኒ ይባላሉ። እንግዲህ እዚያ ደግሞ የአማርኛው ክፍል መምህር አባ ተስፋ ስላሴ ወልደ ገሪማ፣ በኋላ አቡነ ተስፋ ስላሴ ተብለዋል። እሳቸው ነበሩ። እሳቸው የተንቤን ሰው ናቸው። ፈረንሳዊኛ፣ ግዕዝ፣ ላቲን ሊቅ ናቸው። ደግሞ የታሪክ ሊቅ። መጽሐፍ አሳትመዋል ልበል እሳቸው መዝገበ ቃላት በአማርኛን በፈረንሳዊኛ የሚተረጉም ፈረንሳዊኛ በአማርኛ የሚተረጉም ያንን እንትን ብለዋል። በጣም ሊቅ ነበሩ እና እሳቸው ነበሩ። እሳቸው ምን ያደርጉናል? ፈረንሳዊኛውን በግዕዝ እንድንተረጉም፣ ግዕዙን በፈረንሳዊኛ እንድተረጉም፣ አማርኛውን በግዕዝ እንድተረጉም፣ ግዕዙን በአማርኛ እንድንተረጉም፣ አማርኛውን በፈረንሳዊኛ፣ ፈረንሳዊኛውን በግዕዝ እንድንተረጉም ያደርጉናል እና በዚህ አይነት 3ቱን አንዱ ባንዱ እያተረጓጎምን ነው ያስተማሩ። 2 ዓመት ተኩል ነው እዛ የተማርኩት። የቋንቋውንም የግዕዙንም የአማርኛውንም የታሪኩንም የሊቅነቱን ታሪክ የተማርኩት እዚያ ነው። ከላዛሪስ ትምህርት ቤት የወጡት እርሶ ጣሊያን በገባ ጊዜ ነው? ጣሊያን ሲመጣ ጨርሻለሁ። መጨረሻ ክፍል ነበርኩ ያለሁት። ግን በሰኔ በመመረቅ ፋንታ በሰኔ በምንመረቅበት ጊዜ እሱ በሚያዝያ መጣ። እንዳልሽው ጣሊያን በወረራ ኢትዮጵያን በያዘ ጊዜ ማለት ከመያዙ በፊት በመጣ ጊዜ ሰራዊቱ ሁሉ በ3 አቅጣጫ ዘመተ። በምስራቅ በደጃዝማች ደጃዝማች ነሲቡ ዛማኔል አዝማችነት፣ በደቡብ በራስ ደስታና በደጃች በየነ መርድ አዝማችነት ሰራዊቱ ዘመተ እና በጥቅምት ነው የተዘመተው። በየካቲት እንግዲህ አይሮፕላን እየመጣ አዲስ አበባ ያጎረመርም ጀመር። እርግጥ ቦምብ አልጣለም፣ አጉረምርሞ ዞሮ ይመለሳል። ስለዚህ ለጥንቃቄ ተብሎ ለአደጋ ጥንቃቄ ተማሪ ቤቶች የተዘጉ፣ ልጆች ተማሪ ቤት ሲሄዱና ሲመለሱ አደጋ እንዳይደርስባቸው፣ በሌላም ሁኔታ ደግሞ ይህን የመሰለ ነገር እንዳያጋጥም ተዘጋ። ስለዚህ ትምህርታችን ተቋረጠ። እንግዲህ አድዋ መረብን የተሻገረው መስከረም 24 ቀን ነው ጣሊያን በወረራ። ትምህርቱ የተቋረጠው በመጋቢት በሚያዝያ ሊገባ በመጋቢት ነው የተቋረጠው። ትምህርት ቤቶች ሁሉ በሙሉ ትምህርት ቤቶች የተቋረጡ እንጂ እስከዚያ ድረስ ዘመቻው ሲዘመትም ሰው ሲዘጋጅም ለዘመቻ እንደዚህ ሁሉ የሁሉንም ነገር እናውቃለን። የኔም ቤቶች አጎቴ ሊቀ ገብረ ክርስቶስም ዘምተዋል ወደ ማይጨው። ዝግጅቱን ሁኔታውን ሁሉ አውቃለሁ እዚህ የነበረው እና ድል ሆነው ደግሞ ሲመለሱ ከጃንሆይ ጋራ በዚህ በቀጥታ በወሎ በኩል ሳይሆን በላስታ በኩል ዞረው በኮላሽ በኩል በረሃ ለበረሃ አድርገው በደብረ ሊባኖስ በኩል ወጥተው ደብረ ሊባኖስ አፋፍ ሲደርሱ ከዚህ መኪና ተልኮላቸው ጃንሆይ ማለት ነው ከጃንሆይ ጋራ አብረው ነው የገቡት። እንግዲህ ሚያዝያ 27 ሰኞ፣ 26 እሁድ፣ 25 ቅዳሜ፣ 24 አርብ፣ 23 ሐሙስ ነው ጃንሆይ አዲስ አበባ የገቡት።
ሚያዝያ 23 ቀን ከደብረ ሊባኖስ መኪና ተልኮላቸው ወደ አዲስ አበባ መጡ። የኔም አጎት አብረው መጡ በዛ በኩል እና ቤት መጡ። ቤት ገቡ። ከዛ ተቀበልናቸው። በማግስቱ ቤተ መንግስት ሄደው ምን እንደሚደረግ መመካከር ነበረባቸው። አርብ ሲሄዱ ስብሰባው ቀርቷል ተባለ። ሌሊቱኑ ጃንሆይ እነሱን ጥለው አቃቂ በሰቃ ወረዱ። እዛ በባቡር ተሳፍረው ወደ ጅቡቲ ሄዱ። እንግዲህ አርብ ነው ሌሊት ሄዱ። ቅዳሜ ሌሊቱኑ አርብ ሌሊት ዘረፋ ተጀመረ። ቤተ መንግስት ረብሻ ተጀመረ። ቅዳሜ እብዱ ቅዳሜ የሚባለው እንደዛ ነው። ሽብር ሆነ። ከተማው ሁሉ ይዘረፍ ጀመረ። እኔም ዘረፋ ሄጃለሁ። አራዳ ምን የዘረፍኩት የኢትዮጵያ ባንዲራ ጥብጣብና በአንድ ባርኔጣ ነው። ባርኔጣው ላይ አስሬ ተመልሻለሁ። ወደዚህ ወደ አራዳ ሱቆች ሄደው የአራዳ አሁን ቦጎሲያን ቤንዚን ማደያ የምትዩ ቁልቁል ያለው መደዳ ሁሉ እነ ባቢሎጎስ፣ የነ ማንትስ፣ የነ ቸምብሎስ አረቄ ውስኪ ፋብሪካ አረቄ ቤት ሱቅ ነበር። ደግሞ በቀኝ በኩል አሁን አላሙድ ያጠረው ብዙ የከተማ ሱቆች ነበሩ። ልዩ ልዩ ሱቅ እሱ ሁሉ ይዘረፍ ነበር። የነ መሐመድ አሊ ቤት መሐመድ አሊ አሁን ፖስታ ቤቱ ነው የሚባለው። መሐመድ አሊ አስመጭና ላኪ ነበሩ እሳቸው። እሱ ትልቅ የህንድ ነጋዴ ነው፣ ሚሊዮነር ነው። እንደ ባንክ ነበር የሚቆጠረው። ምን ሰው ሄዶ ከዛ ገንዘብ ይበደራል? አይ ባንክ ገንዘብ ያገባል፣ እንደ ባንክ ያስቀምጥ ነበር። ነጋዴዎች ጋራ ግንኙነት ነበረው። ውስጡን ዝርዝሩን ባላቀውም እና ያ ሁሉ ነው የሚዘረፍ የነበረው። እና እርሱም ባርኔጣውና ባንዲራ ይዘው ተመለሱ። ባርኔጣው ላይ የምትታሰር የባንዲራ ጥብጣብና ባርኔጣይቱን አድርጌ ነው። እኔ ሌላ ዘርፋ ውስጥ አልገባሁም። ሌላው ሰው ግን አረቄ ይገባና ጠርሙሱን ሰብሮ ይጠጣል፣ ይሰክራል፣ እዛው ይወድቃል። ሌላው ዕቃ ዘርፎ ሲሄድ አንዱ አስቀምጥ ይለዋል። አላስቀምጥም ያለ እንደሆነ በጥይት ይመታዋል። እንዲሁ ሽብርና እርስ በርስ ሆነ። ኋላ ቅዳሜን ይሄን እናሳለፍንና እሁድ ዕለት ተነ ቤተሰቦቼ ወደ እንጦጦ ራጉኤል ወጣን። ሰኞ ጄኔራል ጋሊኒ የሚባለው በእንጦጦ ማርያም እና ራጉኤል መካከል በኩል መጥቶ ሰፈረ። ሰኞ ደግሞ ባዶሊዮ ማን ነው ስሙ መገናኛ የምንለው ዛሬ በየካ በዛ በኩል ገባ። አዎ በዛ በኩል ገባ። ከዛ በኋላ እኛ ደግሞ ወደ አርበኝነት ሄድን። በዛው በኩል ትንሽ ዝግጅት ነበር ይመስለኛል። ምኑ እንጦጦ ራጉኤል አካባቢ የሚመጣውን ኃይል ምንም ገድቦ ለመያዝ ምንም ነገር የለም። አንድም ነገር የለ። እኛ ብቻ እንጦጦ ሸሽተን እዛ ሄደን ምክንያቱ ዘረፋ አለ፣ አዲስ አበባ ግድያ አለ፣ ምን አለ። እስቲ ስለዚህ ስለ ቅዳሜ እብዱ ቅዳሜ ስላሉት ነገር ትንሽ ይንገሩኝ እስቲ። ብዙ ያውቃሉ። እንግዲህ አራዳ አሁን ሱቆቹ አልኩሽ ቦታ ድረስ ሄጄ እኔ ባርኔጣ እና እሱን ብቻ ይዤ ስመለስ እኔ ብርቆ ነው ብኝ ፍሎቬር ደግሞ ጠመንጃ ወስጃለሁ አግኝቻለሁ። ዝም ብሎ ወድቆ ከሜዳ ላይ እዛ ለምን ተሱቋን ወስደውም እንዴ ሁሉ ክፍት ነው። እና እሱን ብቻ ወስጃለሁ እንጂ ሌላ ነገር የወሰድኩት ነገር የለም። ሌላው ግን አረቄው ነው፣ ልብሱ ነው፣ ምኑ ነው ይወስዳል። ይዞ ሲሄድ ከዛ ጋር አንደኛው ደግሞ አስቀምጥ ይለዋል። ያላስቀመጠ እንደሆነ በጥይት ይመታዋል። ግን አስቀምጦ መሄድ አለበት። እንግዲህ አንዱ ጉልበተኛ በአንዱ ጉልበተኛ ይዘረፋል። ያ ከዛ የዘረፈውን ይሄ ደግሞ ከዚህ ዘርፍ እብዱ ቅዳሜ የተባለበት ምክንያቱ ያ ነው። ተስፋ ቆረጠ ሰው። ማን ያስተዳድረው? ማን ይምራው? እኛ ደግሞ ይሄ ብቻ አይደለም። በኋላ የእኛ ቤተሰቦች ደግሞ እዚህ አፍንጮ በር ቤተ መንግስት ውስጥ መጪ ፊት ለፊት የናይጄሪያ ኤምባሲ ያለበት ቦታው ተራራው ኮረብታው አለ አይደለም? ኮረብታው ስር ተቆፍሮ ወደ ውስጥ ተቆፍሮ ዋሻ ተሰርቶ ነበር። ያ ዋሻ ለምንድን ነው? ለአይሮፕላን መጠለያ። በቦምብ ሲደበደብ በቦምብም በምንም እና የመንግስት ቤልጂክ ጠመንጃ ጥይት ምናምን እዚያ ውስጥ ነበረ።
የኛው ትልልቆቹ ሰዎች እዛ ነው ሄዱት እና ጠመንጃና ጥይት ነው የዘረፉት እና ግን እዚያ ጋር ግድያ አልነበረም። በኋላ ግን መሳሪያው እያለቀ ሲሄድ እዛም ደግሞ ግድያ ተጀመረ። የሆነው ሆኖ ሁሉም ጠመንጃ ስለማረኩ ሁሉም ጠመንጃ ስለሆነ የዘረፉት ይፈራራሉ። ሁሉም በየበኩላቸው እንጂ እዛ ብዙ ግድያ አልነበረም። የመጀመሪያው ክፍል የአቶ በለጠ ገብሬ ጨዋታ ይህን መሳይ ነበር። ሁለተኛውን ክፍል ይዘን ከመቅረባችን በፊት ጥቂት ፋታ ይኖረናል። ለዚህኛው ለመሰናበቻ ለእንግዳችንም ሆነ ለእናንተ አድማጮቻችን ሙዚቃ መርጠናል። አሁንም በድጋሚ ከእኛ ጋር ስለሆናችሁ ደስታችን ወሰን የለውም። ሸገር 102.1 የእናንተ ሬዲዮ ያክበተበተኝ ከቱን ያጣሁት ያክበተበተኝ ከቱን ያጣሁት ለሰናበትሽ ነው ዛሬስ የመጣሁት አርገሽው እንደሆነ ፍቅርሽን ከሌላ ናርገሽው እንደሆነ ፍቅርሽን ከሌላ ሳፍ ያለኝ ደብዳቤ ከነርቤ እንዳልበላ ናርሜ ኮትኩቻን ያሳድጌሽ እናትና አባትሽ በበላጫሉሽ ረነ ዘመድ ያነደናች በስማም ደግሜን ባስታውስን አንቺን ናከላት የነዶነ ፈጀኩታይን ረነ ያዘመድ እያነደነች ዘመድ እያነደነች የምንም ደኻ ብኮን ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ ዘመድ የነንደነሽ ዘመድ የነንደነሽ ዘመድ የነንደነሽ በዛ በተራራን በዛን በቁልቁለት በዛው በተራራን በዛን በቁልቁለት ነዘለኝ አለችኝ የሌለኝ ጉልበት ተጠቀማለች ተርሰን ብየነብሞት ዘመድ እያነደነሽ ዘመድ እያነደነሽ እባካቸው ሰዎች ልብስ ያለላበሰው ናፋቂያ ታቁሞ የየመደው መለስ ረነይ ምን ያለዚህ ብየነስልጡን ወዳለው ዛሬ ባልነው ስትይ የምንሾመጣለ ረነይ ዘመድ እያነደነች የበለኝ 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 በጣም እንዲህ ካላረጉት ልጠይቅ
ይኸው በቃላችን መሠረት ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም እንደምን ሰነበታችሁ። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን በተለያዩ የመንግስት መስሪያ ቤቶች በኃላፊነት የሰሩ ባለሙያ ናቸው። ከመምህርነት አንስተው በፓርላማ፣ በገንዘብ ሚኒስቴርና ጉምሩክ መስሪያ ቤቶች፣ በኤርትራ፣ ጎንደር፣ ጅቡቲ፣ በሲዳሞ ጠቅላይ ግዛት የበጅሮንድ ኃላፊ በመሆን አገልግለዋል። ከዚህ ውጪ በወጣትነታቸው በዮፍታሔ ንጉሴ አፋጀሽኝ እንዲሁም በአፈወርቅ አዳፍሬ ለአገር መሞት ቲያትሮች ላይ ተሳትፈዋል። ደማቅ የሆኑትን አቶ በለጠ ገብሬን ያገኘናቸው የዛሬ 9 ዓመት ግድም ነበር። ያን ጊዜ 91 ዓመታቸው ነበር። ከዚህ በኋላ አቶ በለጠ በዕድሜ ጎዳና ላይ የጉዞ ትዝታ በሚል ርዕስ 2 መድብሎችን አሳትመዋል። በዚህ ወር አቶ በለጠ 99 ዓመት ጨርሰው የ100 ዓመት ዕድሜ ጉዟቸውን ጀምረዋል። ዛሬም ቤተሰቦቻቸው የልደት በዓላቸውን ያከብሩላቸዋል። በቅርቡም 2ኛው መድብላቸው በዕድሜ ጎዳና ላይ የጉዞ ትዝታ መድብል 2 በሚል ታትሞ ተመርቋል። እሳቸው በመጽሐፋቸው ላይ እንደሚገልጹት ዛሬም ሳላውቅ መጥቼበት ሳልወድ በምተው በዚህ ወጣ ገባና ድንቅ ፍቅፍ ዓለም ውስጥ የህይወት ጉዞ ከጀመርኩ እንሆ 99 ዓመት የሆነ ይሉ ይመስለናል። ለማንኛውም እኛም በዚህ ዝግጅት አቶ በለጠ ገብሬን እንኳን ለዓመት በዓሉ አደረሶ ደግሞም ለ100ኛ ዓመቶ ያድርሶ እያልን ጨዋታቸውን መጥነን በ2 ሳምንት ግብዣ እናቀርብላችኋለን። የተከበራችሁ አድማጮቻችን በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። አቶ በለጠ ከማይጨው በፊት ከማይጨው በኋላ ይባላል ለታሪክ ማጣቀሻ እንዲሆን ተብሎ ይሄ ንጉሠ ነገሥቱ የዘመቱበት ዋናው የጦር ግንባር ስለሆነ ደግሞ ዋናው አዝማች መጀመሪያ ዴቦ ነው፣ ቀጥሎ ባዶሊዮ አዝማች ሆነው የመጡበት አቅጣጫ በሰሜን በኩል ስለሆነ ዋናው በአድዋ በኩል ድሮም የተዘመተበት ከጣሊያን ጋር አድዋ ነው። በዛ ስለሆነ የማይጨው ጦርነት ይባላል። ነገር ግን እኛ በጠቅላላ የምንለው የጣሊያን ወረራ ነው። የወረረን በ3 ግንባር ነው፣ በኦጋዴን፣ በሲዳሞ እና በማይጨው ደግሞ ግማያንሳቸው በዘመቱበት በኩል ከዚህ ከማይጨው ጋር ዝግጅት ጋራ ለጣሊያን እንግዲህ ዝግጅት ሲደረግ የሀገር ፍቅር ማህበር እንቅስቃሴ ነበረ። የመንግስት ሰራተኞች ሳይቀሩ የሰልፍ ልምምድ ያደርጉ ነበር። ስለሱ ይነግሩኛል አቶ በለጠ። እንግዲህ የሀገር ፍቅር ማህበር መቀስቀሻ ነበረ። እናቶ ተመስገን ገብሬ፣ እናቶ ኃይለ ገብርኤል ነገሮ የሚባሉ የሚስዮን ተማሪዎች ደግሞ ሌሎች ቤተ መንግስትም የመንግስት ሹማምንቶችም እየመጡ ዚያራ ላይ ጊዮርጊስ አጠገብ የራስ ኃይሉ ተክለ ሃይማኖት ህንጻ የሚባል ነበረ። እዚያ ፊት ጠረጴዛ ይዘረጋና ጠረጴዛ ላይ ይወጡ የጣሊያንን ክፋት ከአድዋ ጀምሮ ያደረገንን ማንኛቸውንም እና ኢትዮጵያ ደግሞ ምን ያህል የተከላከለች ራሷን እንደጠበቀች እየሰበኩ አሁንም የመጣውን ጠላት ማንኛውም ትንሹም ትልቁም ሴቱም ወንዱም መከላከል መታገል እንዳለበት ይሰብኩ ነበር እና ያስተምሩ ነበር። ያን ጊዜ ወይዘሮ ሸዋረገድ ገድሌ የሚባሉ ሴትዮና ነው ወይዘሮ አበበች ጨርቆሴ የሚባሉ ሱሪ ታጥቀው ኮት ለብሰው ሽጉጥ ታጥቀው እንደዚህ አድርገው እነሱም እኛም ሴቶቹ እንደ ወንዶቹ እንታገላለን፣ አገራችንን እናድናለን እያሉ ይሰብኩ ነበር፣ ይቀሰቅሱ ነበር ህዝቡን። ያንን አይቻለሁ። ጋዜጦችም ነበሩ እንግዲህ በዚህ ጊዜ ቀድሞ የነበሩ አእምሮ፣ ብርሃንና ሰላም። አእምሮ የሚባለው ጋዜጣ መርሃ ጥበብ ማተሚያ ቤት ይባላል። በአፄ ምኒልክ ጊዜ የተቋቋመ ነው። መርሃ ጥበብ ማተሚያ ቤት አሁንም ያንን ይሰራ እንደሆነ አላቅም። ጋዜጣው አእምሮ ነው። ብዙ ጊዜ እንግዲህ የመጀመሪያው ጋዜጣ መሆኑ ነው። ብርሃንና ሰላም ደግሞ ቀዳማዊ ሥላሴ ገና አልጋ ወራሽ በነበሩበት ጊዜ ያቋቋሙት አሁንም ቀጥሎ የሚገኝ ነው። በእነሱም ሁሉ ይቀሰቅሱ ነበር።
እነሱን እናነባለን። የጣሊያን ሕዝብ የጋብቻ ቀለበቱን ሳይቀር ሰጠ የሚለው ዜና መዋጮ እንደቀሰቀሰ ይሄ ሁሉ በጋዜጣ ይጻፍ ነበረ። ጣሊያኖቹ እኛን አገር ለመውረር ሕዝቡን እየቀሰቀሱ ሴቶቹ የጣት ቀለበታቸውን፣ ወንዶቹ ጌጣቸውን፣ ሴቶቹ የአንገት እንትናቸውን ሁሉ ሲሰጡ እኛ ነጻነታችንን ለመጠበቅ ለምንድን ነው ማናዋጣው? ለምንድን ነው ያለንን መስዋዕት ማናደርገው? እያሉ ይቀሰቅሱ ነበር። ይህ ሁሉ በጋዜጣ ይጻፍ ነበር። ይሄ እንግዲህ ህዝቡንም ቀስቅሶታል። ደግሞ በሌላ በጣም ሴቱም ወንዱም እኮ ታጥቆ ነው የሄደው። ሰልፉም በየሰፈሩ የወታደርነት ትምህርት እየተማረ እንግዲህ ደግሞ ልብሱን ከል እየነከረ ማለት እንደ ካኪ ለማስመሰል ካኪ ለመግዛት የሚችል ካኪ ይገዛል። ካኪ የማይገዛ ያን ነጩን ልብስ ቀለም ይነክረዋል፣ የቅጠል ቀለም እና ያን እየለበሰ ነው የዘመተው። ከማይጮ በኋላ ያው እንደገና መልስ ወደ አዲስ አበባ ሆነ፣ ሽሽት ሆነ። ከዛ በኋላ የንጉሱ መሰደድ ሆነ። ከዛ በኋላ እብዱ ቅዳሜን ቀደም ብለው ስላጫወቱኝ ወደዛ መመለስ አልፈልግም። እርሶም ወደ መደበቅና ወደ ሽሽት ከቤተሰቦቹ ጋር ሄዱ። በዲ ነበር ሄዱት? መደበቅ አይደለም መከላከል ነው። ከቤተሰቦቹ ጋራ ይሄ አርበኝነት ሄድን። እንግዲህ ቅዳሜ ሲቃጠሉ አለ፣ ሲዘረፉ አለ እና እሁድ እንጦጦ ቤታችን ሄድን፣ እንጦጦ ራጉኤል። ሰኞ ጄኔራል ጋሊና የሚባለው የጦር አዛዥ የኤርትራ የሐማስ እንላቸዋለን ያን ጊዜ ወታደሮችን መሪ ሆኖ አዛዥ ሆኖ መጣና እንጦጦ ሰፈረ። እኛ ካለንበት ቤት ከኛ ቤት ትንሽ ከፍ ብሎ አለ ኮራብታ ላይ ሰፈረ። አዲስ አበባ ይቃጠላል። በኋላ ያንን ስናይ ሌሊቱን ጠፍተን ወደ በዲ ወደ ሙሉ ሄድን። በዛው አርበኝነት ወደ ሰላሌ ልንሄድ ስንል እዛው ቆየን። ይሄ እንግዲህ ሚያዚያ ነው። ወዲያው ግንቦት ሆነ። ላቴንጌታ ሳህሌ ጸዳሉ የሚባሉ ትምህርት ሚኒስትር የነበሩት ሌሎችም ነጋድራስ ተሰማ ሼቴ ጣሊያንን በሰላም ተቀብለው የአገሩን ሰላም የከተማውን ደህንነት በማስጠበቅ ላይ ስለነበሩ ከኛ ጋራ በኋላ አቡነ ፊልጶስ የተባሉት ሊቀ ሊቃውንት ገብረአብም አብረውን ነበሩና ገና ድብልቅልቅ ነው ጊዜው። የለም አገሩ ሰላም ሆኗልና ጣሊያንም ምንም አይላችሁምና ኑ ዋሉና መላእክተኛ ላኩ። በኋላ ወደ አዲስ አበባ ተመለስን። በሐምሌ የራስ ካሳ ልጆች ደጃች አበራ ካሳ፣ አስፋወሰን ካሳ እንደዚህ የሚባሉት ደግሞ ባላምባራስ አበበ በኋላ ራስ አበበ የተባሉት በታች በኩል በደቡብ በኩል ደግሞ ደጃይ ባልቻ ባነፍሶ፣ በምስራቅ በኩል ደጃዝማች ፍቅረ ማርያም እነዚህ እርስ በርሳቸው ተመካክረው ጣሊያንን ሊመቱ አቅደው ኖሮ እነሱ ገቡ። አዲስ አበባ ከበቡት። የሐምሌ ማርያም ዕለት በሐምሌ በዚህ ጊዜ የኔም አጎት አቶ መንክር የሚባለው አርበኞችን 7 ያህል አርበኞቹን ይዞ በነደጃች አበራ በኩል በእንጦጦ በኩል መጣ። እዚህ ሰፈራችንም ብዙ ተኩስ ሆነ። በኋላ እነደጃች አበራ ግን አልገቡም፣ እንጦጦ ቀርተው ኖሯል። አላወቁም። እነዚህ ሰራዊቱ ወደ ከተማ ሁሉ ገባ። ያኔ አቡነ ጴጥሮስ ከራስ ከነደጃች አበራ ጋር መጥተው እነሱ እዛ ሲቀሩ እሳቸው እዚህ ከተማ አቡነ ጴጥሮስ ሐውልት አጠገብ የሚባለው ላይ እዚያ ድረስ ገብተው ተይዘው የታሰሩበትና የተገደሉበት ሁኔታ ነው ያ ጊዜው። የኔም አጎት ጣሊያኖች ገደለ ተባለ። 7 ራሱን መጣ እና ደጃች አበራ ባለ መግባታቸው ደጃይ ፍቅረ ማርያም ብቻ ገብተው 3 ቀን አድረው ያደረጉትን አድርገው በዛው በምስራቅ በኩል ማለት ነው ሲመለሱ ደጃይ ባልቻም ወደ አይሮፕላን ማረፊያው ድረስ ወደ ድሮ አይሮፕላን ማረፊያ ድረስ መጥተው እሳቸው ወደ በቾ ተመለሱ። ደጃች አበራም ተመንገድ ተመለሱ ተባለ። እንግዲህ በዚህ ምክንያት የታሰበው ሳይሳካ ቀረና እኛም በዚህ በቀጨኔ መድኃኔዓለም በኩል አድርገን በሱሉልታ በኩል አድርገን በውልቆ ወደ ጊዳ አርበኝነት ተሰደድን ማለት ነው። ጣሊያን አገራችን ውስጥ የቆዩበትን ወቅት በ3 ይከፍሉታል። ወርሃ ባዶሊዮ፣
ዓመተ ግራዚያኒ፣ ዓመተ ፍዳ፣ እስር፣ ሞት ይላሉ። ዘመነ አሜዲዮ ይላሉ። አሜዲዮ ዲሳቦያ ለምንድን ነው እንግዲህ ግራዚያኒ መልኩን ሁኔታውን እንድንረዳው ብዬ ነው። የባዶሊዮን እንጀምር። የእርጋ ዘመን ነው ይላሉ። ባዶሊዮማ መጣ ገባ፣ አዲስ አበባን ያዘ። በሚያዝያ 27 ቀን አዲስ አበባ የገባበት ዘመነ ባዶሊዮ ይባላል። የእሱ የባዶሊዮ ጊዜ ብዙ አልቆየም። እሱ ፋሽስት ስላልሆነ የሙሶሊኒዮ ግን ስላልሆነ እሱን መለሱና ግራሲያኒን አመጡት። ግራሲያኒ ሊቢያ ላይ ብዙ ሰው የፈጀ በነፍሰ ገዳይነቱ የታወቀ ጨካኝ ነው። ወዲያውም ፋሽስት ስለሆነ ሙሶሊኒ እሱን ገዢ አድርጎ ላከው እና እኛ ወደ ጅግዳ አርበኝነት የሄድንበት ጊዜ ያው የባዶሊዮ ዘመን ነበር። እንግዲህ ግራሲያኒ በዚህን ሰው በመፍጀቱ ምክንያት የኢትዮጵያ ሕዝብ ስለጠላው ድሮ አምኖ ገብቶ የነበረው ከተማ ገብቶ ለጣሊያን ብሎ የነበረው ሁሉ በግራሲያኒ አደጋ ምክንያትና ሰው አዲስ አበባ በመፈጀቱ ምክንያት አርበኛው ተሰዶ ወጣ። አርበኛው በመላው ኢትዮጵያ ሆነ። በዚህ ጊዜ ሙሶሊኒ ያው የፋሽስቱ ገዢ ግራሲያኒን በማስቀመጡ ምክንያት ኢትዮጵያ በሰላም ማስተዳደር መምራት ወይም ደግሞ እንዳሰበው ህዝቡን እንደፈለገው እየፈጀል መግዛት የማይችል መሆኑን ሲያውቅ ግራሲያኒ ወደ አገሩ ገባና የንጉሱ ዘር አሜዲዮ ዲሳቦያ የሚባለው የሳቦያ ቤተ መንግስት እሱን ገዢ አድርገው አመጡት። እሱና እንግዲህ ህዝቡን ይለማመጥ ጀመር፣ መኳንንቶቹን ሾም ጀመር። ምን እንደዚህ ያለ ይሄ በታሪክ የተጻፈ ነገር ስለሆነ እኔ ዘርዝሬ የሚጨርሰው አይደለም። ያን ዘመነ አሜዲዮ ይሉታል። ዘመነ ባዶሊዮ፣ ዘመነ ግራሲያኒ፣ ዘመነ አሜዲዮ ያው ሶስት ገዢዎች ስለተለዋወጡበት ማለት ነው። በ1933 ሚያዝያ 27 ቀን ንጉሥ ወደ አዲስ አበባ ሲገቡ እርሱ ተቀብለዋል። አዎ የድሮ ተማሪዎች የድሮ ቦይ ስካውቶች ተሰልፈን ቤተ መንግስት ተቀብለናቸዋል። ታላቁ ቤተ መንግስት ባንዲራ ይዘን የክብር ዘቡ ይሄ ሱዳን ወታደር ወይም ደግሞ ያን ጊዜ ሱዳን ወታደር ይሉታል፣ ጃምቦም እንለዋለን እና እሱ የክብር ዘብ ሆኖ በእንግሊዞች አሰላፊነት ፊታችን ተሰልፎ እኛ ከሱ ኋላ ተሰልፈን የኢትዮጵያ መዝሙር እየዘመርን ነው የተቀበልናቸው። ጃንሆይ ቸበለው ቸበለው ያንን ደጋጋ ቸበለው በሰንጋ ሆኖ ቸበለው ሰንጋ የሚወጋው ቸበነ ቸበለው 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 ያመጣል መንገድ ቸበለው ይወስዳል መንገድ ቸበለው ቸበለው ይወስዳል መንገድ ያመጣል መንገድ ቸበለው አንድም ይጠላ ቸበለው አንድም ይወደድ ቸበለው አባት አስረካሽ ቸበለው ልጅ አይወለድ ቸበለው ቸበለው ያመጣል መንገድ ቸበለው ይወስዳል መንገድ አንድም ይጠላ አንድም ይወደድ ቸበለው አባት አስረካሽ ቸበለው ልጅ አይወለድ ቸበለው የሚያስጠራ እንጂ ቸበለው መንገድ ለመንገድ ቸበለው ቸበለው ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ምነውና 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 አሁን ምን ይባላል ፈሪ ማጥወንጦኑ ቅጠል አይበጠስ ካልደረሰ ቀኑ ምነውና 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 በሐምሌ ወር ለንጉሥ ልደት በዓል 1933 መሆኑ ነው። አፋጀሽኝን አቀረባችሁ። እስቲ ስለሱ ነው። እኛ አይደለን የሚያቀርብ ነው። ሚያዝያ እሳቸው ገብተው በግንቦት ወደ ተወለድኩበት ሀገር ሄጄ ነበር። አያቴን ይዤ ሄጄ ነበር። 2 ወር ቆይቼ ስመጣ ለጃንሆይ የልደት በዓል ለሐምሌ 16 ቀን
ቲያትር ለማሰራት አቶ ይፍታይ ከስደት መጥተው የድሮ ተማሪዎችን ሲፈልጉ እኔንም ትፈልጋለህ አሉኝ። ማን ያውቀኛል ደግሞ እኔን ቤተ መንግስት የሚፈልገኝ ብዬ ሲሄድ አሁን ዩኒቨርሲቲ የሆነው ያን ጊዜ የላይኛው ቤተ መንግስት ይባላል። እዛ አንድ ቤት ተሰጥቷቸው አቶ ይፍታይ አፋጀሽኝን ቲያትር ሲያስጠኑ አገኘኋቸው። የት ጠፋ ስትፈልግ አሉኝ። እኔ ያልነበርኩም ባገር ለዚህ ለቲያትሩን ነበር የተፈለግከው አሉኝ። አፋጀሽኝ ሆኜን ስራ አክት እንዳደርግ። አፋጀሽኝ የሴት ባህሪ ነው? አዎ ቀሚስ ለብሼ ነው የሰራሁት። ከድሮ ተማሪዎች ዝራ መኮንን ይባላል። የቅዱስ ጊዮርጊስ ትምህርት ቤት ፈረንሳይኛ ተማሪ ነበረ። እሱ ኃይለ ልዑል ጃንሆይን ተመስሎ፣ እኔ አፋጀሽኝ ኢትዮጵያን ተመስዬ ያንን አጠናው ሰራሁ። በዜማ ነው? ዜማ እንግዲህ ከእሳቸው ጋራ በስደት አብሮ ሄዶ የነበረ ታደሰ ወልደ ገብርኤል የሚባል ግቢ ገብርኤል ዲያቆን የነበረ የሚያወርደው አውራጁ እሱ ነው እና ሌሎቹ ደግሞ ጃንሆይን የተመሰለውና እኔ ኢትዮጵያን የተመሰልኩት ቁጭ ብለን ፊታችን ያሸበሽቡ ነበር። እያሸበሸቡ አሳይተዋል ቲያትሩን። በሐምሌ 16 ቀን በጃንሆይ ልደት በዓል እዚያ ቲያትሩን አሳየን። መሳፍንት፣ መኳንንት፣ ይሄ መስታወት ቤት አለ ታችኛው ግቢ እና ቲያትሩን አሳየን። ተደነቀ። ቲያትሩን ከጨረስን በኋላ እና ግብዣውን ካለቀ በኋላ አትለዩ ስራ ይሰጣችኋል፣ የቤተ መንግስት ላይኛው ቤተ መንግስት ማለት ነው አሁን ዩኒቨርሲቲ የሆነው እዚያ ድረስ ነው ተብለን በዛው እንግዲህ ከጃንሆይ የተዋወቅነው አንድ ጊዜ ነው። አፋጀሽኝ ኢትዮጵያ ታማለች ነው ቁም ነገሩ የቲያትሩ። አፋጀሽኝ የኢትዮጵያ ታሪክ ፈላጊዋ ብዙ ነው። እሷ ደግሞ እነሱን ታፋጃለች እንጂ እነኛን ፈላጊዎቿን ታፋጃለች ትፈጃለች እንጂ አትነካም። አፋጀሽኝ ነች። እነሱ ናቸው የሚፋጁት በሷ ምክንያት ማለት ነው ትርጉሙ። ዜማውን አፋጀሽኝ አፋጀሽኝ እልም ያለው ዱር ነው ያንቺማ ልብሽ አፋጀሽኝ አፋጀሽኝ መቼም አልታወቀ መሄጃ መምጫሽ በይ ተመላለሽ። እያረረ ሳቀ የባህር ማሽላ የሚለው እስቲ ጠይቁልኝ ምን ኖሯል በሆዱ አለች። እሷ ደግሞ እንግዲህ እሷና እሱ ናቸው እየተፈራረቁኝ። እስቲ ጠይቁልኝ ምን ኖሯል በሆዱ አፋጀሽኝ እቴ ደህና ሰንብቼ ሳይ ላይ መሄዱ አፋጀሽኝ። እንግዲህ ተሰደደ ነው። እቴ ደህና ሰንብቼ ሳልልሽ መሄዴ አፋጀሽኝ ወንዙን ስሻገረው እንዳይ ዋልል ሆዴ አፋጀሽኝ አለ። ደግሞ እንዲህ ያለ ወንድና ሴት ሆነው የተፈራረቁ ይህንን ይዘምራሉ። ይሄ ነው። አዎ ሌላም ብዙ ግጥም አለ። ማሽላና ስንዴ ባንድ አብረን ስንቆላ አፋጀሽኝ እያረረ ሳቀ የባህር ማሽላ አፋጀሽኝ። ይሄ ይገባቸዋል እንግዲህ ግጥሙ። ይገባል ግልጽ። እና ይሄን የመሰሉ ብዙ ግጥሞች አሉ። እኔ አይደለሁም ዘማሪው፣ ለእኔ የሚዘምርልኝ ታደሰ ወልደ ገብርኤልና ደግሞ ሌሎቹ እየተቀባበሉ እንደ ወንድና እንደ ሴት ሆነው ነው ያደረጉት ማለት ነው። ኢትዮጵያ ሆይ የኛ አዲስ አበባ ያስገባሽ ወጥቶ ያስወጣሽ ይግባ
ኢትዮጵያ ሆይ ለነበረሽ ዝግባ ምትኩም አልነበር የገባው ገለባ አዲስ አበባ አዲስ አበባ አዲስ አበባ ውባ አሽከርቀ ዘባ አዬ ባባ ልብሽ አዬ ባባ አዬ ባባ ልብሽ አዬ ባባ የኛ አዲስ አበባ ኢትዮጵያ ሆይ ንጽሕት እንደ ዝናብ ብርህት እንደ ሰማይ ወይ አዲስ አበባ አወይ 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 አዲስ አበባ ሮማ ደስ ይበልሽ ደስ ይበልሽ ሮማ በሕፃናቱ ደም የታጠበ ሸማ ለብሰሻ ጌጠሻል በአዲሱ ከተማ ጌጥሽ አልቆልሻል ሲያልቅልሽ እንስማ አዲስ አበባ ጎበዛዝቴ ሆይ ወይ ቆነጃጅቴ ምንኛ ነደደ ተቃጠለ አንጀቴ እንመለሳለን በአዲሱ ጉልበቴ እናንተም ተምርኮ እኔም ተስደቴ አዲስ አበባ። ይሄ እንግዲህ ይሄ በመጨረሻው ቲያትሩን ስንደመድም ሁላችንም ግራና ቀኝ ሴቶቹም ወንዶቹም ሆነን የዘመርነው መዝሙር ነው። ይሄ ኢትዮጵያ ጃንሆይን ጃንሆይ ደግሞ ኢትዮጵያ እንደዚህ የተሳሰቡበት መሆኑ በስደት ጊዜ በመከራው ጊዜ የነበረውን ሁኔታ በዜማ የሚገልጥና የቲያትሩ መደምደሚያ ያፋጀሽኝ ቲያትር መደምደሚያው ይሄ ነው። ከዛ በኋላ ሌላ አልሰራችሁም? በቲያትር በኩል ሰርተናል። ዓለማታላይ የሚል ቲያትር ሰርተናል። እዚህ ላይም ብዙዎች ነበርን ቲያትር አክተሮቹ እነ ይድነቃቸው ተሰማ ለምሳሌ ሰርቷል ከኛ ጋራ፣ እዝራ መኮንን፣ እስክንድር ደህኔ፣ ሰይፉ ገብረ ዮሐንስ ብዙ ናቸው። የድሮ ተማሪዎች ከያለንበት የተሰበሰብን ሆነን የሰራ ነው። ለምን አልገፉበትም በቲያትሩ አቶ በለጠ እርሶ? የድሮ ተማሪዎች የቲያትር ሙያ ያለን ማለት ያን ጊዜ የምናውቀው ሁኔታውን ከያለንበት ተሰብስበን እንድንሰራ ነው የተደረገው እና ከዚያ በኋላ እንግዲህ እንደዚሁ አሰራሩንና አደራርጉን የሚያውቁት ልማድ ያላቸው ተብሎ ደግሞ ከዛም በኋላ በጀግኖች ማህበር አዳራሽ ውስጥ የአቶ አፈወርቅ አዳፍሬን ቲያትር ሰርቻለሁ። ለአገር መሞት የሚባለውን እሱም ስራዬ ብሎ ተብሎ አልተጀመረም። በኋላ እናቶ መኮንን ሀብተወልድ የአገር ፍቅር ማህበርን እስኪከፍቱ ድረስ እንደዚሁ ማለት አንዳንድ ሰዎች ድሮ መምህራን የነበሩ የድሮ ሰዎች ናቸው ቲያትሩን አንዳንድ ቲያትር ያሳዩት እንጂ የቲያትር ቤትም አልነበረም። አቶ መኮንን ሀብተወልድ እርሶን አልጠየቆትም ነበር ወደ ሀገር ፍቅር እንዲመጡ? የሀገር ፍቅርን ሲያቋቁሙ እኔ እዛ ሄጄ እንድሰራ ጠይቀው ነበር። በሻህ ተክለ ማርያም የሚባል የሙዚቃ ባለሙያ ነው። ድሮ ዳግማዊ ትምህርት ቤት ይማር የነበረ እና እሱ እና አቶ ላቀው ደስታ የሚባሉ አገር ፍቅርን እንዲመሩ አድርገው ለምሳሌ በሻህ ተክለ ማርያም በዚህ በኢትዮጵያ የሙዚቃ መሳሪያዎች በክራር፣ በዋሽንት፣ በማሲንቆ እና ይህን በመሳሰሉት የአገር ባህል ሙዚቃዎች አቀነጃጅቶ የአገር ፍቅርን ያቋቋመ በሙዚቃ ደረጃ ያቋቋመ እሱ ነበር። ታዲያ ከሱ ጋራ
ሄጄ ቲያትር እንዳስጠናላቸው እዚያው እንድሰራ ጠየቁኝ። እኔ አልፈልግም ብያጅን ያን ጊዜ ፓርላማ ገብቼ እሰራለሁ። ስለዚህ ምን አሉ ጃንሆይን አስፈቅደው ማታ ማታ እየሄድኩ የምችለውን ያህል በሙያዬ እንዳሰለጥን አድርገውኝ አንድ 6 ወር ያህል ማታ ማታ ከስራ ስወጣ እየሄድኩ እነ ኢዩኤል ዮሐንስ የሚባሉትን ደግሞ ሌሎች ከገብርኤል ዲያቆናት የመጡ ዲያቆናት ነበሩ። ሴቶቹንም እነታገኘው ዘራፍ የምትባለዋ አሰለፈቻሽኔ አሁንም በህይወት አለች። እነዚህን እንድረዳላቸው በማሰልጠን ረገድ ነበሻህንና አቶ ላቀው ደስታን እንድረዳ አድርገውኝ አንድ 3 ወር ያህል ማታ ማታ ከስራ ውጪ ይሄድኩ ረድቻለሁ። ቲያትርን ሙያ በማሰልጠን ረገድ ግን በመደበኛነት ልሰራ አልፈለኩም። በሶስት አማርኛ ያገልጅ በሶስት አማርኛ ስበላ ስጠጣ ታምም ያስተኛ ያገልጅ ታምም ያስተኛል እኔ ወድሃለሁ ማቁሞ ጠየቀኝ ያገልጅ ማቁሞ ጠየቀኝ ውሃ እንደቁም ነገር ስጠጣ የሚያንቀኝ ያገልጅ ስጠጣ የሚያንቀኝ ገረመኝ ስምህ ስላማረኝ የመጀመሪያ የመንግስት ስራ የጀመሩት በጀግኖች ማህበር የአርበኞች ልጆች ትምህርት ቤት ነበር ይመስለኛል። በኋላ የአርበኞች ትምህርት ቤት የተባለው የጀግኖች ማህበር ትምህርት ቤት የሚባል እሱም የተከፈተው በስደት ኬንያና ሱዳን እንዲሁ ሌሎች ላሙጭ ሀገር የነበሩ ሰዎች ልጆቻቸውን ይዘው ተሰደው እዛ ተማሪ ቤት ተከፍቶላቸው ገብተው ይማሩ ነበር። አሁን ነጻነት ስናገኝና አባቶቻቸው ሲመጡ ልጆቹም መጡ እዚህ እና ትምህርታቸው ተቋረጠ እና አመለከቱ ለጃንሆይ መሰለኝ የተማሪ ቤት ተከፈተላቸው። ተማሪ ቤቱ የባዓታ ቤተ መጻሕፍት ተብሏል። አሁን ከባዓታ ቤተ ክርስቲያን ማዶ ያለው በጀርባ በኩል ያለው ከገብርኤል ቤተ ክርስቲያን ተመንገድ በታች ያለው ጣሊያን የሰራው ቤት ነበረ። እዛ ተማሪ ቤት ተከፈተላቸው አዳሪ ትምህርት ቤት እና ያዕቆብ ሚካኤል ይባላል። የድሬዳዋ ፈረንሳዊኛ ምሁር ነው። እሱ ዲሬክተር ሆኖ እኔ ደግሞ ከዚህ ለሀገር መሞትን ከሰራው በኋላ እዛ አስተማሪ እንደሆን ደግሞ ሁለተኛ፣ ሶስተኛ አርያ ወልደ ጻድቅ የሚባል በኋላ የፖሊስ አዛዥ የጄኔራል ባንክ አስተርጓሚ የነበረው እሱ ደግሞ እንግሊዝኛ አስተማሪ ሆኖ አቶ አባይ የሚባሉ ሰውዬ መጋቢ ሆነው እዛ ተማሪ ቤቱ ተከፈተና አስተማሪ ሆንኩ። ይሄ እንግዲህ ሰው ማጣት ነው እንጂ እኔ ለትምህርት ለመምህርነት ብቁ ሆኜም አይደለም። ያ ብቻ የመጀመሪያው የመንግስት ስራው ነበር ለርሶ። የመንግስት ስራዬ እዛው ከጀግኖች ማህበር ከላገር መሞት ቲያትር በኋላ ወደዛው ተማሪ ቤቱ ሄዳል። እንግዲህ እዛ የነበሩት የገቡት ልጆች ያኔ በስደት የነበሩት ወላጆቻቸው በኋላ የአየር ኃይል ጄኔራል የነበረው እና አበራ ወልደ ማርያም እነ ሻለቃ ተፈራ ወልደ ተንሳይ እና ደግሞ ወርቁ ወልደ ተንሳይ እንደዚህ የሚባሉ
የነሱ ነኝ ነበሩ ስደተኞች። በኋላ ስደተኞች ብቻ ስለብቁ ስላልሆኑ ደግሞ የተማሪ ቤቱ የአርበኞች ልጆች ደግሞ እነ ይርጋ ተሾመ፣ ጫን ያለው ተሾመ፣ እነ ኮሎኔል ንጉሴ ሸቴ ይባላል አሁን እነሱ ደግሞ የአርበኞች ልጆች ደግሞ እዛው እንዲገቡ ተደረገና በኋላ እነ ዘውዴ በዳዳ የሚባሉት የፓርላማ አባል የነበረው የተመረጠ እነሱ ደግሞ የአርበኞች ልጆች እና የውስጥ አርበኞች ልጆችም የነ ተስፋ ገብረስላሴ ዘብሔረ ቡልጋ ልጆች እነዚህ ሁሉ መጡና አንድ 150 የማይበልጡ ልጆች አዳሪ ሆነው እዚያ ገቡ። የነሱ ነው መምህር የሆነ ነው ማለት ነው። ያ ትምህርት ቤት አሁን እዚህ ራስ ደስታ አጠገብ ያለው የአርበኞች ትምህርት ቤት አርበኞች የተባለው ከዛ መጣና እዚህ ከራስ ደስታ ሆስፒታል በላይ የነበረው የጣሊያን ኮንሶላታ ኢታሊያኖ በሚባለው ውስጥ ገብቶ ነበር። እዛ ሲገባ ነው አርበኞች የተባለው። አሁን ደግሞ ወዴት እንዳለ አላውቅም። እዛው ነው መሰለኝ። እዚያው ነው። የጀግኖች ማህበር ዋና ጸሐፊ ሆነው ሰርተዋል ልበል? እርሶ ተጽፎልኝ ነው ያልፈለኩም። አቶ ዮሐንስ ራም የጀግኖች ማህበር ዋና ጸሐፊ ነበሩ። እሳቸው ሲተው የጀግኖች ማህበር ዋና ጸሐፊ ሁን ተባልኩና ተጻፈልኝ። እኔ ደግሞ ይሄንን ያን ጊዜ እንግዲህ ካስተማሪነቴ ደግሞ 1 ዓመት ብቻ እኮ ነው ያስተማርኩት። ከዛ ወጥቼ ወደ ንግድ ስራ ገብቻለሁ። እንደገና በቤተሰብ ግፊት ወደ ደጅ ጥናት ገቡ። ደግሞ አልገባሁም። ተጠራሁ ጽህፈት ሚኒስቴር አንድ ቀን ሰርግ ቤት እንደውም ቁጭ ብለን ከጓደኞቼ ጋራ ሚዜዎች ሆነን ስንጫወት ነው ተጠራውና ሲሄድ ጽህፈት ሚኒስቴር ጸሐፊ ትእዛዝ ወልደ ጊዮርጊስ ያው ባጎቴም ግፊት ነው መሰለኝ እንደሰማሁት ደግሞ በዛው ድሮም ያው አውቀው ስለነበረ ደይጥና ተብየታዘን ሁላችንም እዛ ስንመላለስ አውቀው ስለነበረ ተጠራሁና ሄድኩ ሰርግ ቤት። በኋላ አንተ የት ነው የጠፋኸው? እዚህ ከዚህ እንዳትለይ ተብለሃል ነበር ሞያ አሉኝ ጸሐፊ ትእዛዝ ወልደ ጊዮርጊስ። አይ እኔ ለእንጀራ ፍለጋ የምበላው ስላጣሁ እንደዚህ ሄድኩ ስላቸው ጊዜ አዎ ደጀጠና እንደሆን ልትዋረድ እንደዚህ አሉኝ። እላ አይደለም ጌታዬን ምናምን አልኳቸው። በኋላ የለም አሁን ስራ ተሰጥቷል አሉኝ። ፓርላማ ሄድኩና የፓርላማ መዝገብና ፐርሶናል ሹምነት ወረቀት ጽፈውልኝ እዛ ሄጄ ስራ ጀመርኩ። በ35 ዓመተ ምህረት ዋና አርሺቪስት ሆነው በ60 ብር ደሞዝ ተቀጠሩ። ጥሬ ብር ድንጋይ ብር ያኔ የሚኒስትሮቹ ደሞዝ 150 ብር ነበር። ልዩነት አለው እንዴ አቶ በለጠ? ጥሬ ብር ማለት ብር ነው ራሱ። ወረቀት የለማ የማሪቴሬዝ ብር ነው። ጥሬ ብርና ወረቀት ብር ለየብቻው ነው። ያን ጊዜ ወረቀት የነበረው የእንግሊዝ ሺሊንግ ነው ፓውንድ የሚባለው ደግሞ ሌላ የለም። እንግዲህ ድሮ ጣሊያን ሳይመጣ በፊት የኢትዮጵያን ብር ነበረ ከአጼ ምኒልክ ጀምሮ በኖት የታተመ እሱ ቀረ። በጣሊያን ጊዜ ቀረ። ጃንሆይ ሲመለሱ ደግሞ የወረቀት ገንዘብ የለም የነበረው ወይ ጥሬ ብር ወይ የእንግሊዝ ምስራቅ አፍሪካ ሺሊንግ አለዛም ደግሞ ጣሊያን ትቶት የሄደው ሊሬ ነው። ለኑሮ ይበቃ ነበር ያ 60 ጥሬ ብር። በአንድ ብር እኮ አንድ በግ ይገዛል ያኔ። ስለዚህ ወይም በ2 ብር እንዳለ ውሸት 2 ብር አንድ ሞክት ይገዛ ነበር። ስለዚህ ጥሬ ብር ብዙ ነው። እሱ ተቋቋሙ በዛ። አይኔ ተቋቋምኩት በዚያ በንግዱ ነው። ግን አሁን ንግዱም እየቀዘቀዘ ጣሊያኑም ተግዞ እያለቀ ስራውም ወደ ኖርማል ህይወት ውስጥ ስለገባ እንደዚሁ አይታፈስም ማለት ነው። አቶ በለጠ ይሄ የፓርላማ ስራው በአገራችን የተፈጸሙ ከፍተኛ ጉዳዮችን በቅርብ ያዩበት ከብዙ የሀገራችን መሪዎች ምሁራን የተገናኙበት ነበር። እርሶም ትምህርት ቤቴ ይሉታል። እስቲ ስለሱ ትንሽ ሰፋ አድርገን እንጫወት ብዬ ነው። የፓርላማው የመጀመሪያ ዶክመንት የበጅሮን ተክለሐዋርያት የዛን ጊዜ ገንዘብ ሚኒስትር የነበሩት ንግግርና መግለጫ የሰፈረበት ጽሁፍ ነው ሲሉ ሰምቻለሁ። እሱን እኮ እኔ መነሻ ነው እሱ አይደለም። እኔ ፓርላማ ስገባ ተጠረገ ቤት ውስጥ ነው የገባሁት። ጣሊያን የጦር ሰፈር አድርጎት ነበር። ያንን ፓርላማው የተከፈተው በ1923 ዓመተ ምህረት ሐምሌ 9 ቀን ነው።
ጃንሆይ በነገሱ በጥቅምት ነግሰው በሐምሌ ነው ፓርላማው የተከፈተው። ፓርላማውን ለመክፈት ዝግጅቱን ያደረጉት እነ በጀሮኖ ተክለሐዋርያት ውጭ ሀገር ምሁር የነበሩት ናቸው። ዲስኩራቸውም የበጀሮኖ ተክለሐዋርያት ዲስኩር እየተባለ ይታወቃል። እና ስገባ ስራ ሲጀምር እንደ ማስረጃ አድርገው የሰጡኝ ስለ ፓርላማው ታሪክ ይሄና ጃንሆይ ራሳቸው የተናገሩት ዲስኩር ምናምኑ ይሄን የመሳሰለ ነገር ነው። እና ያንን ነው እንግዲህ ደግሞ እሱንም ሁሉ ነገር እኮ ዜናዊ ፓርላማ የሚል አንድ መጽሐፍ ጽፌ ለጃንሆይ ሰጥቻለሁ። መጽሐፉም በጃንሆይ ፈቃድ ታትሟል። ይሄ እንግዲህ እኔ ራሴ በራሴ ተነሳሽነት አይደለም የጻፍኩት፣ የፓርላማው ታሪክ ነው። የፓርላማው ታሪክ ነው። እንግዲህ ፓርላማ ሴናተሮችና ዴፒቲዎች ይባላሉ። የህዝብ እንደራሴ ማለት ነው። የህዝብ ተወካዮች ማለት ነው። አሁን ዛሬ ተወካዮች ምክር ቤት እንደሚሉት እና የህዝብ ተወካዮቹን አማካሪዎች ህዝብ ነበር መምረጥ የነበረበት። ነገር ግን ምን ይላል? ህዝቡ ለመምረጥ ችሎታ እስኪያገኝ ድረስ አገረ ገዦች ለህዝቡ ይምረጡለት የህዝብ ተወካዮቹን ተብሎ ያን ጊዜ በ1923 ዓመተ ምህረት በወጣው ደንብ መሰረት ባወጡት ደንብ መሰረት አገረ ገዢዎች መርጠዋቸዋል። የህዝብ ተወካዮች 60 ናቸው። 30ዎቹ ደግሞ ሴናተሮች ይባላሉ። ማለት የህግ መወሰኛ ምክር ቤት የህግ መወሰኛ አማካሪዎች ማለት ነው። የህግ መወሰኛ አማካሪዎች የመንግስት ባለስልጣን ከነበሩ ከባላባቶች እና ከህዝብ ተወካዮች ማለት የህዝብ አለቆች ከነበሩት የጎሳ አለቆች ከነበሩት ጃንሆይ እየመረጡ ራሳቸው የሚሾሟቸው ናቸው። 30 ናቸው። እኔ እዛ 30ዎቹ ምክር ቤት የሴናተሮቹ ምክር ቤት ውስጥ ነው የመዝገብና የፐርሶኔል ሹም ሆኜ በመጀመሪያ የመዝገብ ሹም ሆኜ በኋላ ደግሞ ፐርሶኔል ተጨመረልኝና ስራ የጀመርኩት በዚያ ነው። ከመምህርነት የቀጥሎ የመንግስት ስራ የጀመርኩት እዚያ ነው። በ1935 የህግ መወሰኛ ፕሬዝዳንት የነበሩት ቢትወደድ ነጋሽ በዛብህ። ቢትወደድ ነጋሽ በዛብህ አርበኛ ናቸው። የጎጃም የባላባት ልጅ ናቸው። እንደ እውነቱ ቢትወደድ ነጋሽ ከበደ ይባላል። አቶ ከበደ ደጃዝማች ከበደ ወልደ ማርያም ይባላሉ አባታቸው። ነገር ግን እሳቸው የንጉሠ ነገሥት ዘር ነኝ የሰሎሞን ዘር ነኝ ለማለት የበዛብህን ሴት ልጅ በዛብህ የራስ ኃይሉ ወንድም ናቸው እና ስለዚህ ቢትወደድ ነጋሽ በዛብህ በእናታቸው አባት በኩል ነው የሚጠሩት እና ከአርበኝነት እንደተመለሱ የህግ መወሰኛ ምክር ቤት የመጀመሪያው ፕሬዚዳንት ሆነው ተሾሙ። ከእሳቸው በኋላ ብላቴንጌታ ሎሬንሶ ታዕዛዝ ነበሩ። አዎ እሳቸው እንግዲህ ብላቴንጌታ ሎሬንሶ ታዕዛዝ ምሁር ናቸው። ፈረንሳይ ሀገር የተማሩ በጣም ሊቅ የሆኑ ሰውዬ ናቸው። ከስደት በፊት የጣሊያንን ወረራ የወሎልን ወረራ በተባበሩት መንግስታት ማለት የተባበሩት መንግስታት የሚባለው ያኔ የመንግስታት ማህበር ይባላል ጄኔቭ የነበረው የመንግስታት ማህበር ተወካዮች ጋራ ኦጋዴን ሁሉ አብረው ሄደው የነበሩ ከጣሊያን በፊት ከትምህርት ቤታቸው ተመርቀው በዶክተርነት እንደመጡ በልዩ የቆመው ፍርድ ቤት ፕሬዚዳንት የነበሩ በልዩ የቆመው ፍርድ ቤት ፕሬዚዳንት ማለት ዲፕሎማቶች የሆኑት ሁሉ የውጭ ሀገር ዲፕሎማቶች ብቻ ሳይሆኑ የውጭ ሀገር ዜጎች የሆኑት ሁሉ የሚዳኙት የሀገራቸው ተጠሪ ባለበት ችሎት ነበር እንጂ በኢትዮጵያ ፍርድ ቤት ብቻ አልነበረም። ይሄ እንግዲህ አንድ ውል ነበረ ቀደም ባለው ጊዜ ከነገስታት ጋር በዛ መሰረት ይባላል። ስለዚህ ነበርና ይሄ ጣሊያን እስከመጣበት ጊዜ ድረስ በልዩ የቆመ ፍርድ ቤት የሚከሰሰው ሰው የሌጋሲዮን ወይም የዲፕሎማቲክ ተጠሪ ባለበት ነበር ኬዙ የሚታየውና የዛ ፍርድ ቤት ፕሬዚዳንት ነበሩ። በልዩ የቆመ ፍርድ ቤት ፕሬዚዳንት ሆነው ሰርተዋል። በኋላም ጦርነት ዘምተው ተጃንሆይ ጋራ ተጦርነቱን ተመልሰው
ከጃንሆይ ጋር ተሰደው ጄኔቭም ሲከራከሩ የነበሩ በኋላም ደግሞ በወታደርነት በጀግንነት በዲፕሎማቲክ መሪነትም የመጡ ተጃንሆይ ጋር መጥተው ጃንሆይ 8ቱ ሚኒስትሮች በሚያዝያ መጥተው በሰኔ ይሁን በግንቦት ሚኒስትሮችን ሲያቋቁሙ ካቋቋሟቸው ከሾሟቸው ሚኒስትሮች አንዱ የውጭ ጉዳይ ሚኒስትር ሆነው የተሾሙት እሳቸው ነበሩ። ብቻ ቢትወደድ ነጋ ሲለቁ ብላቴንጌታ ሎሬንሶ ናቸው ከውጭ ጉዳይ ሚኒስትርነት ሴኔተር ፕሬዚደንት ሆነው የመጡት እና እርሶ በእርሳቸው ስር ሰርተዋል። በጣም ብዙ ትምህርት ያገኘሁትም እንደ ልዩ ጸሐፊ ያድርገው ብዙ ስላሰሩኝ ትልቅ እንደው አእምሮዬን ካነጹት ሰዎች አንዱ እሳቸው ናቸው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን በዛሬው ዕለት የልደት በዓላቸውን የሚያከብሩት የአቶ በለጠ ገብሬ ጨዋታ ነው። ሸገር 102.1 የእናንተ ሬዲዮ። ሌላ ታሪካዊ አጋጣሚ እናንሳ። ከግብጽ ኮፕት ፓትሪያርኮች ትእዛዝ ስር ለመውጣት የተደረገው ውይይት ወይም ትግል እንበለው እርስዎ ምስክር ነበሩ። ቃለ ጉባኤ ጸሐፊ ነበሩ የዛን ጊዜ። እኔ ምስክር አይደለሁም። ጃንሆይ እንደመጡ ጃንሆይ ጣሊያን ሲመጣ አቡነ ቄርሎስ ይባላሉ። ለጊዜው ፓትሪያርክ አይደሉም፣ ሊቀ ጳጳስ ነው። እሳቸው ሄዱ ወደ ሀገራቸው ወደ ግብጽ ተመለሱ። ጣሊያን ሲገባ የኢትዮጵያ ቤተ ክርስቲያን ያለ መሪ ቀረች። ስለዚህ እዚህ ያሉት ሊቃውንት እርስ በራሳቸው ተመራርጠው የኢትዮጵያ ጳጳስ ድሮውንም የተሾሙ ጳጳሶች ነበሩ። በንግሥት ዘውዲቱና በአፄ ኃይለ ሥላሴም ማለት ኢትዮጵያ ጳጳሳት እንዲሾሙ በተደረገ ትግል የተሾሙ 5 ይሁኑ 7 ይሁኑ ጳጳሳት ነበሩ። እነዚያ ጳጳሳት እንግዲህ ሊቀ ጳጳሱ ከሄዱ እና አገራችን ብር ከእንትን ምእመናኑን በትነው ከሄዱ እኛ እንመራረጥ ብለው በጣሊያን ጊዜ ተመርጠው አቡነ ዮሐንስ አዲስ ተክሌ ይባሉ የነበሩት ሊቀ ጳጳስ ሆነው ሌሎችም ደግሞ እና አቡነ ሊቀ ሊቃውንት ገብረአብ የሚባሉት አቡነ ፊልጶስ ተብለው ሌሎችም እንደዚህ ተሿሹመው ቤተ ክርስቲያንን ሲመሩ ቆዩ እና እንግዲህ ደግሞ ጣሊያን በተባረረበትና ጃንሆይ ሲመለሱ መጡኛ አቡነ ቄርሎስ ስልጣኑ ይሄ ነው አሉ። እንዲህ በፊት በጎቹን ለተኩላ በትነህ ሄደህ አሁን ደግሞ ሰላም ሲሆን በሰላም ጊዜ ብቻ እየመጣህ ገንዘብ መሰብሰብና ማጋበስ እያጋስክ ደግሞ ወደ ግብጽ ሀገር በወሰደው ወይ አይደረግም አሉና የኢትዮጵያ ቤተ ክርስቲያን ምእመናን ተነሱ። አሁን ትልቅ ብጥብጥ የሚነሳ ሲሆን ጊዜ ብዙ ትልቅ ስብሰባ ተደረገ፣ የቤተ ክርስቲያን ስብሰባ እና እንግዲህ እነኛ በጣሊያን ጊዜ ሊቀ ጳጳስና ጳጳሳት ሆነው ተሾመው የነበሩት ሰዎች ተመርጠው የነበሩት ሰዎች እንደ ጥፋተኞች ተቆጥረው በግዞት ታስረው ነበር። እዚህ ታችኛው ግቢ ምኒልክ ቤተ መንግስት የሚባለው ውስጥ እዚያ ታስረው ነበርና ቤተ ክርስቲያን ይሄው መሆን የለበትም ብላ አቤቱታ ስላቀረበች ይሄ እንግዲህ ይሄን የሚያጠኑ ሁኔታውን የሚያጠኑና በግብፃዊ ጳጳስና በኢትዮጵያ ቤተ ክርስቲያን አመራር መካከል ያለውን አንድ ጥናት እንዲደረግ ምእመናኑም አብያተ ክርስቲያናቱም ገዳማቱም ሁሉ ግብፁን ስለተቃወሙ በዛ ጉዳይ ጥናት ማደረግ ተጀመረ። እንግዲህ ፊታውራሪ ታፈሰ ሀብተ ሚካኤል የሚባሉት ድሮ የሥራ ሚኒስትር የነበሩት እሳቸው ሰብሳቢ፣ እናቶ ይፍታሄ አባል፣ እናቶ ሰረቀ ብርሃን ገብረ ጊዜ አባል፣ ሌሎችም እንደዚህ ሆኑና ይህን ነገር እንዲያጠኑ ተደረገ። ሌሎችም ደግሞ እናቶ አበበ ረታ የሚባሉ የጤና ጥበቃ ሚኒስትር የነበሩት በእሳቸው በኩል ደግሞ ሌላ ቡድን እንዲያጠና ተደረገ። እኔ የዚህ ቃለ ጉባኤ ጸሐፊ ሆኜ እነኚህና አቡነ ዮሐንስና አቡነ አብርሃም እንዲህ የተባሉት ሰዎች ጋር በዚህ ቡድን መካከል ሄጄ ከአቶ ይፍታሄ ጋር በአቶ ይፍታሄ መራጭነት ጸሐፊ ሆኜ ያንን ነገር ተከታትያለሁ። ለማንኛውም የጉባኤው ፍጻሜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን መቻል ነበር፣ መቻል አለባት። እነኛ አቡነ ፊልጶስ ነበሩ ዋናው ተከራካሪ። በፊት ሊቀ ሊቃውንት ገብረአብ የሚባሉት የባታ
አለቃ የነበሩት ከኛም ጋራ ወደ በዲ አብረው ተሰደው የነበሩት እሳቸው ስለነበሩ እሳቸው እያስረዱ እየዘረዘሩ በኋላም የኢየሩሳሌም ሊቀ ጳጳስ ሆነው የነበሩት ናቸው። ሁኔታውን ከመጽሐፍ ቅዱስም ከታሪክም እየዘረዘሩ እያመጡ ሰፊ ነገር አቀረቡ። ያንን ክርክራቸውንና ፊታውራሪ ታፈሰ ሚካኤልና ሌሎቹ ደግሞ ዳኞቹ ሁሉ ጥያቄውን ጥያቄ የተመለሰውን መልስ የሰጠው ውሳኔ በቃለ ጉባኤነት በመጻፍ ነገሩን ተከታትያለሁ። ሌላ አጋጣሚ እናንሳ ፈቃዶ ከሆነ። እሺ። የንጉሠ ነገሥቱን መንግስት ለመገልበጥ ሲያሴሩ የተገኙ 10 ሰዎች ቢትወደድ ነጋሽ የተባለው መቶ አለቃ በቀለ አናሲሞስ፣ አቶ ዮሐንስ ረምሃ እና አለቃ ፈጠነ ይግዛው የተሳተፉበት ጉባኤ እሱንም እንደዚህ መስራቾቹ እነሱ ናቸው። እሱን ማንሳት ይቻላል። ነገር ግን ይሄ በነቢትወደድ ነጋሽ በሚለው ለነቢትወደድ ነጋሽ ተሰጥቷል። ተያዙ እነኚህ ሰዎች። በመጨረሻው ሲያዙ እኔ እንግዲህ እዚህ ነገር ውስጥ አልገባሁም፣ አላቀውም። እነሱ ተይዘው ብዙ ናቸው። ተይዘው ከፍተኛው ፍርድ ቤት ቀረቡ። ሲያምፁ የተገኙ ሰው የተያዙ ተባለና ከፍተኛው ፍርድ ቤት ሲቀርቡ ከፍተኛው ፍርድ ቤት የአዲስ አበባ ከተማ ሕዝብ ግጥ ብሎ እንደው አንዴ አጥለቀለቀው አሉ ተባለ። በዚህ ምክንያት እንግዲህ ሌላ ረብሻ ሊነሳ ነው ተባለና ተመለሱ ወደ እስር ቤት። ከዛ በኋላ ሌላ ልዩ ፍርድ ቤት በአዋጅ ወጣ። በልዩ አዋጅ ቢትወደድ መንገሻ ውቤ በፊት ደጃዝማች ነበሩ ያኔ። በኋላ ቢትወደድ የተባሉት ደጃይ መንገሻ ውቤ ፕሬዚዳንት፣ ራስ ስዩም መንገሻ፣ ደጃዝማች መኮንን ደስታ የትምህርት እንደዚህ ተባሉና 9 ዳኞች በልዩ ፍርድ ቤት ለዚህ ጉዳይ ተሾሙ። የት ነው የሚታየው? ፓርላማ። ያን ጊዜ እንግዲህ ፓርላማ እየመጡ ነገሩ ሲታይ ከመነሻ እስከ መድረሻው ድረስ የዛን ሁኔታ አይቻለሁ፣ ተመልክቻለሁ። እንቅስቃሴዎቹን አይተዋቸዋል። አዎ፣ ለአብዮት ለ66 አብዮት ያደረሱንን እንቅስቃሴዎች ማለት ነው። የአብዮት ጥንስስ ብየዋለሁ። እንግዲህ በቀለ አናሲሞስ፣ ዮሐንስ ረምሃ እና ደግሞ አለቃ ፈጠነ ይሁኑ ወይ ሌላ ሰው 3 ሰዎች ናቸው የጀመሩት። የአመራሩን አስተዳደሩን ይህን ሁኔታ ስላልወደዱት የጃንሆይን ያው እናቶ አፈወርቅ አዳፍሬ ሁሉ የሞተልሽ ቀርቶ የገደለሽ በላ እያሉ ሮሮስ የሚያሰሙበት የነበረ ስለነበረ እነኚህ ሰዎች ዮሐንስ ረማም የጀግኖች ማህበሩና ጸሐፊ የነበረ ነው። በቀለ አናሲሞስም ፈረንሳይ ምሁር ነው። ከጦርነት በፊት ስዊስ ሀገር ተልኮ ኦርሊኮን የአውሮፕላን ማውረጃ መድፍ መተኮስ ተምሮ መጥቶ እሱንም ደግሞ ለጃንሆይም ማሳይቶ አስተምሮ ማይጨውም ዘምቶ ኦርሊኮን ሲተኩስ የነበረ ነው እና ከዚያ ተመልሶ መጥቶ ወደ ስራው ሲጀምር ማይሆን ነገር ነው። ከመቶ አለቅነትም አልወጣም። ያይ ተቀያሚ ሆነ። አባቱ አቶ አናሲሞስ ይባላሉ። የቤተ ክህነት አቡነ ማቴዎስ ግቢ ኃላፊ ነበሩ። አጼ ምኒልክ ናቸው ወደዛ ያሾሟቸው እና ፈረንሳይኛ መጀመሪያ ከተማሩት ሰዎች አንዱ እሱ በቀለ የእሳቸው ልጅ ነው እና እንዲህ ያለ አገልግሎት ያላቸው ስለሆኑ ነገሩ እዛ ፓርላማ ሲታይ በነበረ ጊዜ ይሄ ሁሉ ታሪክ ተዘረዘረ። እነ በቀለ አናሲሞስ ታሪክ እና እንዴት አድርገው እንደጀመሩት ከዛ በኋላ ማንን እንዳስገቡ ቢትወደድ ነጋሽን ሁሉ በኋላ እየጋበዙ ነው ያስገቧቸው እንጂ እሳቸው መስራች አይደሉም ቢትወደድ ነጋሽ። በኋላ ግን ለእሳቸው ተሰጠ ስሙ። በመጨረሻውም እዚያው ደጃች ገረሱ ቤት እዚህ በኮልፌ መንገድ ላይ ወደሚገኘው ወደ ደጃች ይገዙ ገረሱ ቤት እዛው ተያዙ። እዛው ወረቀት እንዲፈራረሙ ተደርጎ ያንን ሲፈራረሙ እነ መንግስቱ ነዋይ ሄደው ያዟቸው።
አሁንም የሞት ፍርድ ተፈረደባቸው። የሞት ፍርዱ ወደ 30 ዓመት ተቀየረ። ወደ እስራትም ወደ ምህረትም ተቀየረ። ይሄ ነው እንግዲህ እርስዎ ከፓርላማ በኋላ ወደ ገንዘብ ሚኒስቴር ነው ሄዱት። በዝውውር ነው? በዝውውር አይደለም። እኔ ስራውን ልለቅ ነበር የፓርላማን። ለምን? በቃ 10 ዓመት ኖርኩ። እድገት የለውም፣ መስሪያ ቤት ቅርንጫፍ የለውም። እኔ ደግሞ በኑሮዬም በጤናም በምንም ምክንያት የግል ስራ ለመያዝ ፈለግኩ። በሰው ነጋዴዎች ምክር ቤት ዋና አማካሪ የነበሩ ሙሴ አቤል የሚባሉ ነበሩና እሳቸው ስራ ያገኙልሃል ተባልኩ። ሄድኩ። ሳቢያን ዩቲሊቲ ኮርፖሬሽን ሊሚትድ የሚባል የቃጫ ፋብሪካ ነበረ። እዛ ስራ አገኘሁ። እዛ ልቀጠር ገንዘብ ደሞዝም ወደ 400 ብር ሊሰጡኝ ከተስማማው በኋላ ላለቃዬ ለዲጃይ መንገሻው ስራውን እንድለቅ ጠየቅኳቸው። አልለቅህም አሉኝ። ቢለቁኝ ባለቁኝ እኔ ግድ የለኝም። እኔ የላከኝ ጽህፈት ሚኒስቴር ስለሆነ ስራውን ከዚህ ጊዜ ጀምሮ ለቅቅ ያለሁ ብዬ ስጽፍልዎት ለጽህፈት ሚኒስቴር ኮፒ ባደርግ ብዙ ደጀጠኔ ስላለባቸው ይልኩዋቸዋል። ይልቁንስ በሰላም ቢሰጡኝ ይሻላል አልኳቸው። ሰጡኝ ጥሩ የምስክር ወረቀት። ያን ያስኩና እዛ ቀጠረኝ ሰውዬ ጋር ሳቢያን ዩቲሊቲ ኮርፖሬሽን ሊሚትድ ሄጄ በተስማማነው መሰረት ስንብት ወረቀቴን ሰጠሁት። ሊቀጥረኝ እንግዲህ ሐሙስ ሰጠሁት። ለሰኞ ቀጠረኝ። ሰኞ ሲሄድ አልችልም ልቀጥርህ አዝናለሁ አለኝ። ምን ነው ብለው ክቡር አቶ መኮንን ሀብተወልድ የኛ የቦርድ ሊቀመንበር ናቸው።
ይህን የስንብትህን ወረቀትህን አሳየኋቸው። እንዲህ ያላለው እኔ ያውቀዋለሁ እኮ ያን ሰው እንዲህ ያላለው ሰራተኛ የመንግስትን ቤት እየለቀቀ እየሄደ ማን ሊሰራው ነው? እና አንቀጥርህም ብሎ ቢያስፈልግ እኔ ጋር ይምጣና ያነጋግረኝ አሉኝ አለኝ። እኔ እሳቸው ያን አለቃ መሆናቸውን የታወቁ ነበር። አገር አማን አገር ሰላም። እኔ እንግዲህ ያን ቤቱን የምለቅበት ምክንያት ጠልቼው ሳይሆን 10 ዓመት ያህል አገለገልኩበት፣ ምንም እድገት የለውም፣ ደግሞ ለእኔም ደግሞ በቃ ለውጥ የሌለው ነገር ነው ብዬ ኩባንያ ስራ መቀጠሬ ነበር። እንዴ አቶ መኮንን ሀብተወልድ ያንተ አለቃ መሆናቸውን እኔ ታውቃለሁ። እንደዚህ ልጅ አንተን እንዲህ ቢሆን ኖሮ አንተን ትቼ እሳቸውን ደጅ ጠና አልነበረም ወይ ስለው ጊዜ እኔ አላቅም አልችልም ላድርግ የመንግስት ጉዳይ ነው አለኝ። ጀረግሬት አለኝ። አዝናለሁ ማለት ነው። በፈረንሳይኛ ነበር የምንነጋገረው። ጀረግሬት አለኝ። አሁን ሙሴ አቤል ጋር ልሄድ ነው ምናምን እያልኩ ቢሆንም እኔ የ2 ወር ደሞዝህን የተነጋገርንበትን 800 ብር ሰጥሃለሁ አለና ሰጠኝ በቸክ። ይህን ታገኘው ብዬ 800 ብሬን ይዤ ሄጄ ጉዳይ ጋር ሌላ ጉዳይ ስራ ፍለጋ ሲሄድ አቶ መኮንን ሀብተወልድ ቤቴ ድረስ ዋና ጸሐፊያቸውን ቀኛዝማች በላይነህ ወልደ ዮሐንስ የሚባለውን ልከው ትጠራለህ አለኝ። ሄድኩ። ያውቁኛል፣ በብዙ አኳኋን አውቃቸዋለሁና የመንግስትን ቤት ጥልዬ እናንተን የመሰለ ሰራተኛ እየጣላ እየሄደ ማን ሊሰራው ነው አሉኝ። ችግሬን ነገርኳቸው፣ ምክንያቴን ነገርኳቸው። የጤና ምክንያት እንዳለ ለቀኩበት። ቆላ አገር ስራ ለመስራት ፈልጌ ነው አልኳቸው። አዎ መንግስትማ ቆላ ስራ የለው አሉኝ። ፓርላማ ስራ የለውም ቆላ እዚሁ አዲስ አበባ ብቻ ነው አልኳቸው። በኋላ በልኔ ስራ ሰጣለሁ አሉ እንጂ አይሆንም አሉኝ። በኋላ የህግና የባንክ ጉዳዮች ምክትል ዋና ዲሬክተር ብለው የአቶ ገብረ ማርያም አምንቴ የዋናው ዲሬክተር ምክትል አድርገው ስራ ሰጡኝ። ደሞዜንም ወደ 250 ብር ከክፍል ሹምነት ወደ ምክትል ዋና ዲሬክተርነት አዛውረው ገንዘብ ሚኒስቴር ሰጡኝ እና እዛ 4 ወር ሰርቻለሁ። ቀጥሎም እንደሆነ አልቀጠለም እንደሆነ አላቅም፣ ግን ስራውን አቋቋምኩ። አቶ ገብረ ማርያም ያው ደግ ሰው ናቸው፣ ምሁር ናቸው፣ እንግዲህ አዋቂ ናቸው፣ የባንክ ባለሙያ ናቸው። ጠቅላይ ግምጃ ቤትን ያቋቋሙ እሳቸው ናቸው። እና ግን መስሪያ ቤት ውስጥ ገንዘብ ጠፍቶ 30 ሺህ ብር ባከነ ተብሎ ያንን በበላይ ለመቆጣጠር ባለመቻላቸው ትንሽ ከስራ ውጭ አድርገዋቸው ከርመው እንደገና በጥገና መልክ ነበር እዛ አለ ስራ ዝም ብለው ስሙን ሰጥተው ያስቀምጧቸው። እኔም 4 ወር እንደተቀመጥኩ የኤርትራ ፌዴሬሽን ርክክብ ከእንግሊዝ ከብሪቲሽ ሚሊታሪ አድሚኒስትሬሽን ቱ ኤርትራ ሲመጣ ሰዎች ሲመረጡ እኔም በገንዘብ ሚኒስቴር በኩል የገንዘብና ፊናንስ ዋና ሹም ማለት አንዱ በኤርትራ ውስጥ የፌዴራል ስልጣን አንዱ ገንዘብና ፊናንስ ዝውውር ስለሆነ እዛ ምክትል ኃላፊና የመንግስት ንብረት ኃላፊ ሹም ሆኜ በድንገት ተመረጥኩ። ሄድኩ በነሐሴ እና እንግዲህ 40 ቀን እድል ነው እና እዛ 8 ዓመት ሰርቻለሁ እና ወደ ገንዘብ ሚኒስቴር የተዛወርኩበት ምክንያት ይሄ ነው። ፌዴሬሽን በነበረበት ጊዜ ነው እንግዲህ ፌዴሬሽኑን ከእንግሊዞች ከተረከቡት ሰዎች አንዱ ነው እርሶ? አዎ ይሄነው 23 ሰዎች በአንድ አይሮፕላን ነው። ማን ነው መሪያችን? ኮሎኔል ክፍሌ እርገቱ የጸጥታ ምክትል ሚኒስትር የነበሩት በኋላ ደጃዝማች የተባሉት የዴሌጌሽኑ መሪ ሆነው ይዘውን የሄዱት እሳቸው ናቸው። ያኔ እንግዲህ የፌዴራል ስልጣን የሆነው የውጭ ጉዳይ፣ ፖስታ እና ቴሌኮሙኒኬሽን፣ ባህር ወደብና ባለስልጣን፣ የንግድ የውጭ ንግድ፣ የውጭ ጉዳይ እንደዚህ የመሳሰሉት ናቸው። ጉምሩክ እነዚህ ነበሩና 23 ሰዎች ደግሞ ጦር ሰራዊትና መከላከያ ነበረ። የመከላከያውን ክፍል ስልጣኑን የሚረከብ ጄኔራል አበበ ከበደ በኋላ ጄኔራል የሆነ ያን ጊዜ ኮሎኔል የነበረ አበበ ከበደ። የአየር ኃይል ምክትል አዛዥ የነበረው አሰፋ አየነ በኋላ ሌፍተናንት ጄኔራል የሆነው ያኔ ኮሎኔል ነበር። እሱ ከሱ ጋራ እንዲሁ አንድ ረዳቱ ምክትል መቶ አለቃ ነበረ። እንዲህ ብቻ 23 ሆነን በአንድ አይሮፕላን ሄደን በፓስፖርት ነው የሄድነው፣ በእንግሊዝ ፓስፖርት
ማለት ቪዛ ያደረግልን እንግሊዝ ኤምባሲ ነው። ሄድን። ነሐሴ 13 ቀን 1944 ዓመተ ምህረት ማክሰኞ በዳኮታ አውሮፕላን ተሳፍረን ሄደን እዛ አውሮፕላን ማረፊያ አረፍን። ብዙ ሰዎች ተቀበሉን። እነ ተድላ ባይሩ፣ የኢትዮጵያ ወይም ሞት የሚሉት የሀገር ፍቅር ማህበር አባሎች፣ እነ ደጃዝማች አረጎት አባይ፣ እነ ተስፋ ዮሐንስ በርሄ ብዙ ሰው ተቀበለን። በማግስቱ ጀምሮ ርክክብ ጀመርን። እስከ ጳጉሜ 4 ቀን ርክክባችንን ጨረስ። ጳጉሜ 5 ቀን ራስ አንዳርጌ መጡ። የእንግሊዝ አስተዳዳሪ የነበረው ብሪጋዴር ካሚንግ እሱ እና ሚስቱ እንግሊዝ ወታደሮች ተሰልፈው የእንግሊዝ ባንዲራ ወረደ። የኢትዮጵያ ሰንደቅ ዓላማ ተተከለ። ያኔ ሻለቃ የነበረው ረታ ካሳ ይባላል። በኋላ ኮሎኔል ሆኖ እዚህ አዲስ አበባ የሞተ እሱ ደግሞ የክብር ዘብ ሰንደቅ ዓላማውን የሚያሰቅልና ስርዓቱ ማለት ባንዲራውን በሙዚቃና የሚያሰቅል ሆኖ እንግሊዝ ባንዲራ ወረደ፣ ኢትዮጵያ ባንዲራ ወረደ። ጳጉሜ 5 ቀን ማታ እንግሊዝ ወታደር ሌሊቱን ጥርግ ብሎ ምጽዋ ወረደ። ከዛው ሄደ። የኢትዮጵያ ወታደር አበበ ገመዳ ያኔ ሌተና ኮሎኔል ነበር። በምድር በአዲግራት በኩል ነበር የመጣው። እኛ በአይሮፕላን ሄደን ተረክበን ቆየነው። አበበ ከበደ ማለተኛ ጋር ሄዶ ተረክቦ ቆየው። ግዛው በላይነህ አሁን ሜጀር ጄኔራል ይሁን ከዛ በላይ ጄኔራልነት ያለው ያኔ ሻምበል ግዛው በላይነህ ይባል ነበረ። ያበበ ከበደ ኤድ ደከም ረዳት ሆኖ ነበር የሄደው። ከኛ ጋር ከሄዱት እንዲህ አድርጎ ታፈሳ አያሌው የሚባል በኋላ ብርጋዴር ጄኔራል የነበረ የአየር መንገድም ኃላፊ የነበረ እሱ ላሰፋየነ ረዳት ሆኖ የነበረ እንዲህ ሆነን ነው 23 ሆነን በአንድ አይሮፕላን ይሄድ ነውና አስተዳደሩን ተረከብን። አበበ ቢተው የባህርና የወደብ ክፍል አዛዥ አቶ አበበ ቢተው ነበር። አሁን በኋላ ፊት አውራሪ ተብሏል። ተክሉ ድል ነሳው የጉምሩኮች ዋና መስሪያ ቤት ኃላፊ፣ የኤርፖርት ጉምሩክ ፍቅሩ ኃይለ ማርያም፣ የላጋር ጉምሩክ ምጽዋ ጉምሩክ አብዱላሂ ሙሜ እንዲህ ሆነን ተረካከብን። በማግስቱ የኢትዮጵያ ሙዚቀኞች በከተማው ውስጥ ኢትዮጵያ ሙዚቃ ያሉ እየተረገረጉ አለፉ። የአየር ኃይል አይሮፕላን በአየር ላይ ዞረ። ጥቁር አይሮፕላን ይኖራል ወይ? ውሸት ነው፣ ጥቁር አይደለም የሚነዳው እያሉ ጣሊያን ሁሉ ሙዚቀኞቹንም እየተከተሉ ለካ ጥሩምባ ፋንፋርም መንፋት ይችላሉ እየተባለ እንዲህ እየተንከረፈፉ እንደ ብርቅ እንዲህ አድርገን ተረካክበን ስራ ጀመርን እልሻለሁ። አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው የቅዳሜ ጨዋታ እንግዳ አቶ በለጠ ገብሬ ናቸው። መዓዛ ከአቶ በለጠ ገብሬ ጋር ያደረገችው ጨዋታ ለዛሬ የተሰናዳው ይህን ይመስላል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ አቶ በለጠ ይህን ሁሉ ጊዜ ሲያገለግሉ አገራችንን የፊት አውራሪ ቀኛዝማች ግራዝማች እንደዚህ ሹመት አላገኙም። ድሬዳዋ የነበርኩ ጊዜ ልሾም ነበር ቀኛዝማች ልባል። ማታ ደጃዝማች ወርቅነህ የሚያርፉበት ቦታ አለ። ታረር ትግዛታቸው መጥተው ማታ ራታ ብልተው ሲመለሱ ቤታቸው ጠበቁና ምን ነው አቶ በለጠ አሉኝ። ጫማቸው ላይ ወደው ምን ነው ሲሉኝ ጊዜ አንድ ነገር ለምኖት ነው የመጣሁት። ምንድን ነው የምትለምነኝ? እሺ በሉኝና ነው ምነግሮት። የምችለው ከሆነ ለምን ይሻልልም እሺ ያረግልሃለሁ አሉኝ። ወዳጄ ናቸው። በኋላ የቀኛዝማች የሚባል የማዕረግ ስም ሊያሰጡኝ ሊስት ውስጥ ገብቻለሁ ማለትን ሰምቻለሁና እንዲያስቀሩልኝ ነው። እንዴት ምን ማን ነገርህ አሉኝ። የኔን ጉዳይ መከታተል የኔ ፋንታ ነው እና ታዲያ ምንድን ነው የምትለው? አይ እኔ ስለማልፈልግ ይሄንን ማዕረግ ስሙን ስለማልፈልገው እሺ ብለውኛል። አሁን ሊመለሱ ወደ ኋላው አይችሉም፣ እንዲያስቀሩልኝ ነው። ለምን አሉኝ። እኔ የመንግስት ቀኛዝማችነት ማዕረግ ይዤ ከጓደኞቼ ጋር ቡና ቤት እንደ ልብ ገብቼ ወጥቼ እንዳልዝናና ሹመት ተሸክሜ እንዴት ይሆናል አሉ። ያሉ ለምን ነበር የማይፈልጉት?
ከብዶት ነበር። ቡና ቤት ምን ያደርግልኛል? ቀኛዝማች እየተባልኩ ቀኛዝማች የሰው መቀለጃ አልሆን ነው እንዴ? አለ እኮ አሁን የኔ ጓደኛ ቀኛዝማች እንዴት ነህ ይባላል። ማላገጫ ነው። እነዚህንና ሌሎችንም የአቶ በለጠ ገብሬን ጨዋታ ይዘንላችሁ እንቀርባለን። አሁን የምንሰነባበተው ለእንግዳችንም ሆነ ለእናንተ በመረጥንላችሁ ሙዚቃ ነው። ሸገር 102.1 የእናንተው ሬዲዮ። Yeah.